ይምጣ ብር የሚሰብሰብ ግድ የለም ግን የቤተክርስቲያን ፕራዮሪቲ ከሆነ መሆን ያለበት አሁን ለቤተክርስቲያን የህንፃ ጉዳይ አይደለም የመሬት ጉዳይ አይደለም በቂ መሬት በቂ ህንፃ በቂ የሆኑ ስትራክቸሮች አሏት ኦኬ አሁን እንደ ህዝብ ማሳሰብ እንደ ክርስቲያን መጨነቅ ያለባት ህዝቡ ላይ ወንጌልን መስበክ አየ ወደ እግዚአብሔር ሐሳብ ትውልዱ እንዲመጣ ቻሌንጅ ማድረግ መጽሐፍ ቅዱስ እንዲረዳ የመዳን ተስፋው ምን እንደሆነ የወንጌሉን ሚስጥር ምን እንደሆነ ህዝቡን ማስተማር ነው ይሰብሰብ ችግር የለም ብራዘር የቤተ ክርስቲያን መስራቱ ዋና ዓላማ ምን ይመስላል ህንፃ ማቆምና ህዝብ መስራት ይለያያል ባይዘው ቤተክርስቲያን የምትለው ቤተክርስቲያን ህንፃ አይደለም ፎር ዩር ኢንፎርሜሽን ቤተክርስቲያን ማለት ህንፃ ማለት አይደለም ቤተክርስቲያን ማለት ቤተክርስቲያን ማለት እኔና አንተ ማለት ነን አየ አማኙ ነው ቤተክርስቲያን ህንፃው አይደለም ችግሩ እሱ ነው አየ ህንፃውን እያሰብክ ቤተክርስቲያን እንደተገነባ የምታስብ ከሆነ ስተሃል ልክ ነው አየ ዩቲዩበሩንም ኢንፍሉዌንሻሉንም ምናምን ሰው ሰብስበ ህንፃ ልትገነባ ትችላለህ አየ ይሄ ዝም ብሎ ዩቲዩበሩንም ቲክቶከሩንም ምናምን የሰው ልብ አምጥተ በቃ ሆ አስበለ ለነሱም ኮሚሽን ከፍለ ምናምን ልታሰራ ትችላለህ ህንፃውን ግን ችግሩ ምን መሰለ እግዚአብሔር የሚፈልገውን እውነተኛውን ቤተክርስቲያን ሰውን ግን መገንባት ግን አትችልም አየ ሰው በቲክቶከር አይገነባም ሰብስበው ሆይ ያስባልከው ምናምን ኢንፍሉዌንሻል ናቸው ምናምን በሚዲያ ላይ በጣም የሚታወቁ ሰዎችን ሰብስበ አትገነባም አይ እሱ የሚገነባው መንፈሳዊ ግንባታ ነው ብራዘር የቅናት መንፈስ ነው ይሄ ከመሰለ ጥሩ ብራዘር እኛ ምንም የሚያስቀናን ጉዳይ አለ ምንም የለም እኮ ብራዘር ለምን ስላያችሁ ነው እንደዚህ የሚያደርጋችሁ አይናችሁ ደም ይለብሳል ብራዘር እሱ እኮ ነው አሁን ችግሩ እሱ ነው እኛ የቁጥር ጉዳይ የሚያስጨንቀን ቤተ እምነቶች አይደለንም ብራዘር መንቃት አለብን እኛ ጉዳይ ካላስጨነቃችሁ ለምን ጠየቃችሁ ስለ ቁጥር ወላሂ የኦርቶዶክስ ቤተክርስቲያን እኔ በክርስቶስ ኢየሱስ ደም ላይ የተመሰረተች ቤተክርስቲያን ናት ብዬ አምናለሁ ኦኬ ገባ አምናለሁ በክርስቶስ ኢየሱስ ቤተክርስቲያን ላይ የተመሰረተች ቤተክርስቲያን ስትወድቅ ደስ አይለኝም አየ እኔ የኔ ጥማት የኔ ፍላጎት የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የሚሆነው ምንድነው ሰዎች ወደ እውነት እግዚአብሔርን ወደ ማወቅ ማደግ እንዲችሉ ነው ብራዘር እኛ እኮ ተቀናቃይ ፓርቲዎች አይደለም ብራዘር ወንድምና እህቶች ነን ባይዘው በክርስቶስ ኢየሱስ ማለት ትልቁ ችግሩ እሱ ነው እኛ የምናስበው ይኸውልህ አንዴ ስማኝ ይኸውልህ እኛ የወንጌል አማኞች የምናስበው ኦርቶዶክስ ቤተክርስቲያን ተቀናቃይ ፓርቲያችን አድርገናል ለምንናስ እሺ ነው አንተ ክርስቲያን የምትሆነው አንዴ ሚውት አድርግ ብራዘር ነግራል አየ እንደሱ አናስብም ቤተክርስቲያን ባለችበት ቦታ ላይ ብትታደስ ለእግዚአብሔር ዓላማ ለተጠራችበት ለዛ ጉዳይ መቆም ብትችል ደስታችን ነው ለምን እኛ የቤተክርስቲያኒቷ መውደቅ አይደለም አንፈልገው ወራጄ ሰዎች እውነተኛውን የጽድቅ ወንጌል መረዳት ማወቅ ይችሉ ዘንድ ነው አየ እግዚአብሔር በዚህ ቤተክርስቲያኑ ስራ ሰርቷል እናምናለን ግን አንተን ማርም እሱ ለሰለ ዳኒ እውነት ልንገር እሺ ነበርኝ ቆይ ገለታ ሚውት አድርጋ እንዴ ስርዓት ያዝና ታወራለህ ሚውት አድርግ ተራ ሲደርስ ታወራለህ እሺ የምን ተራ አንተ ጥያቄዎች አልጠይቅም አይ ሚውት አድርግ ተራ ጠብቅ ሰው ያወራ በሰው መሃል አይገባም ወላሂ ስርዓት አልተማርክም እንዴት ነው ሰፈር ምናምን እሺ ምን መሰለ የእናንተ የፕሮቴስታንት እምነት ከመመስረቱ በፊት ህዝቡን እያስተማረች ያለች ናት አሁን እኮ የፕሮቴስታንት ማለት ነው ዝም ብሎ እንደዚህ ከአንድ ሰው ጸግሼ አሁን በድሮ ፈረስ ማረስ እኮ የለም ብራዘር አሁን በድሮ ነገር ላይ አይደለም የምትኖረው ወንድም አለ ሃይማኖት ይታከሳል ያልከኝ ነው ኦፍ ኮርስ አየ ትላንት አባቶች ልክ ነበሩ አይደለም የሚባለው ዛሬ ልክ ነን ወይ ነው ብራዘር ዛሬ ልክ ናት ወይ ቤተክርስቲያኒቷ እንደዛ የኛ አመራጭ መጣ ይሄ ነው በነበር አይኖርም ለዚህ ነው ቤተክርስቲያን አሁን የእግዚአብሔር ቃል በፍልስፍና ይሰበካል በፍልስፍና ይሰበካል አሁን ለምሳሌ ማርቲን ሉተር ከካቶሊክ ቸርች ተገንጥሎ በ15
17 እንደ አውሮፓውያን አቆጣጠር ተነቅሎ ወጣ እና ከዛ በፊት ኢየሱስ ክርስቶስ እዚህ አልሰበከም ወይም የለም ሃይማኖት የለም ከየት ነው? ለዛ ነው መታደስ እኮ ያስፈልጋል። ባይ ዘ ወይ ጴንጤነት በማርቲን ሉተር አይደለም የጀመረው። ችግሩ እሱ እኮ ነው። አየህ ቆይ ልንገርህ፣ ሐዋርያቶች ጴንጤ ነበሩ። ምን መሰለ? ቆይ በደንብ ሰማኝ። አዎ ይኸውልህ ምን መሰለ ፖይንቱን ተረዳ። ይኸውልህ ቆይ አንዴ እሺ፣ እሱን በማስረጃ ላሳየህ እኮ ነው። ችግር የለም። አሁን በማስረጃ ላሳየህ ነው። ይኸውልህ ማርቲን ያደረገው ነገር ቢኖር ወደ ኦሪጂኑ ወደ መጀመሪያው እንመለስ ነው ያለው። ኦኬ ምን ማለት ነው? የፈረሱ ጉዳዮች አሉ። እንደ ቤተ ክርስቲያን የጎደለችበት ነገር አለ እና እነኚህን ጉዳዮች እናስተካክል እኮ ነው ያለው። ባይ ዘ ወይ ኦኬ እነኚህ ጉዳዮች ብሎ ሊስት አድርጓቸዋል። እነኚህ ጉዳዮች ከመጀመሪያ ቤተክርስቲያን አባቶች አንጻር ስተናል። ስለዚህ ወደ መጀመሪያ ወደ ማን? ወደ ጴጥሮስ እምነት፣ ወደ ማን? ወደ ጳውሎስ እምነት፣ ወደ ማን? ወደ ዮሐንስ እምነት እንመለስ ነው ያለው እንጂ አዲስ ሪሊጅን አዲስ መገለጥ ሰጠውኝ አገኘውኝ እያለ አይደለም። ባይ ዘ ወይ እንታደስ ነው ያለው። ምን ማለት ነው? መታደስ ማለት አዲስ መሰራት ማለት አይደለም። ባይ ዘ ወይ ኦኬ በጊዜ ብዛት የተበላሸውን ነገር ድጋሚ ወደ መጀመሪያው መመለስ ማለት ነው። ኦኬ አዲስ ቤተ እምነት አለ ባይ ዘ ወይ እንፍጠር እያለ ማርቲን ሉተር ካቶሊክ አልነበረም? አዎ እኮ እንታደስ ያለው ለዛ እኮ ነው። ለዛ ነው እንታደስ ያለው። አይና ለመታደስ መታደስ ቤተ ካቶሊክ መታደስ ስላለባት ነው ወደ መጀመሪያው ነው። ቆይ አንዳችሁ ጋይስ መታደስ የሚያስፈልገው ለዛ እኮ ነው። መታደስ የሚያስፈልገው ለዛ ነው። ለምሳሌ ላሳይ፣ በጣም በሲምፕል አድርገን መሬት ላይ አድርገን እናውራው። ለምሳሌ ጸጋዬ ሐዋርያቶች አሁን ላይ ያለችውን የኦርቶዶክስ ቤተክርስቲያን የሚያውቋት ይመስለዋል? በሚገባ ደስ ሲል። እሺ እስቲ የትኛው ሐዋርያ ነው እንድትረዳው ነው ይሄንን ማለት፣ የትኛው ሐዋርያ ነው ለስዕል ስገዱ ብሎ ያስተማረ? ኦኬ ስለ ሲሎ እናውራ ከተባለ ሲሉ ማን ነው የሚያስተምረው? ይሄ መጽሐፍ ቅዱስ ለምሳሌ ጽሑፍ ሆኖ ያስተምራል አይደል? ጽሑፍ ፊደል ሆኖ ወደ ሲልክ ከመሄድ በፊት አንድ ጥያቄ ነበረኝ። ከቤተ ክርስቲያን የሚለው ገለታው አንተ በጣም በቃ ስርዓት አልተማርክም። መራ መልስልኛ። ስለ ቤተ ክርስቲያን አወጣን በኋላ ሰው እያወራክ ባህላችን እኮ ባህላችን ራሱ እኮ አይፈቅድም። ብራዘር ተው እንጂ ሚውት አድርግ። ስለ ቤተ ክርስቲያን አሁን ያልከው ነገር ማለት ነው እኮ አንዴ ሰው ይጨርስና ከዛ ትቀጥላለህ። ችግር የለም። አንዴ ግን ታገስ ወዳጅ ታገስ። እሺ ስለ ቤተ ክርስቲያን መጀመሪያ እናውራና እናልፋለን ወዳጅ። አንተ አይደለም ቤቱን የምትመራው ብራዘር። መታገስ ከቻልክ ካለዛ ግን ያው ታች ቁጭ ብለህ ታፕታፕ ሼር ታደርጋለህ ማለት ነው፣ ስራ እስክትማር ድረስ ማለት ነው። እሺ ጸግሽ፣ አሁን የትኛው ሐዋርያ ነው የትኛው አገልጋይ ነው በአዲስ ኪዳን ላይ ቆሞ ስዕል ያስፈልጋል፣ ለስዕል ስገዱ፣ በስዕል ፊት ተሻሹ፣ ጸሎት አቅርቡ ምናምን ያለ ማን ነው እሱ? ኦኬ እሺ ክርስቲያን ማውራት ፈርቶ ነው እንዴ? እሺ ገለታ በቃ ስርዓት እንድትማር ታች አውርጃለሁ። እሺ ወላጅ ስጨርስ አስገባለሁ። እሺ ጸግሽ ሲሉ ችግር የለም። ሲሉ ላይ ያስተምራል እኮ ሲሉ በስዕል ስለመማር አልጠየቅኩም ብራዘር። ለምን ትረሳለህ ጥያቄ? በስዕል እንማራለን አንማርም አለም ጥያቄው። ፍቅሩን መግለጽ እኮ ነው አይደለም። ለስዕል ቤተክርስቲያን ለቅዱሳን ስዕላቶች ትሰግዳለች። አንተም ትሰግዳለህ ታውቃለህ? አዎ እሰግዳለሁ። በቃ አየህ፣ የትኛው ሐዋርያ ነው ለስዕል ስገዱ በስዕል ፊት ጸሎት አቅርቡ ያስተማር? የትኛው ሐዋርያ? አይ ለስዕሉ ይሰገዳል። ለስዕሉ አይደለም። አሁን ይሰገዳል ለስዕሉ። ምድር ላይ ሆነ ለእግዚአብሔር ሰግደህ ታውቃለህ? አይ አትዋሽ፣ ለስዕሉ ይሰገዳል። አልዋሽኩምና አንተ ለእግዚአብሔር ሰግደህ ታውቃለህ? እኔ ስለ እግዚአብሔር መስገድ አላወራንም። ለምንድን ነው የምትደበቀው? ስለ ስዕል ነው እያወራን ያለነው። አውቆ አሁን
ሰግደህ ታውቃለህ? እሱን ብቻ መልስልኝ። አትደበቅ ብራዘር። ለእግዚአብሔር መስገድን አይደለም እያወራን ያለነው። ለምን ትደበቃለህ? እየጠየቅኩ ያለሁት ለስዕል ስለመስገድ ነው። አየህ? አዎ ለስዕል ትሰግዳለህ። ቤተክርስቲያንም ሰግዳለች፣ አንተም ትሰግዳለህ። እሺ እንድረዳ እንግዲያውስ እኔ ለስዕል አልሰግድም በል፣ ችግር የለም። ለስዕሉ ብቻ አይደለም፣ ለስዕሉ ብለን አይደለም የምንሰግደው። እነሱን ቅዱሳንን እግዚአብሔር ያከብራቸውን እነሱ ለማክበር ለስዕሉ ፊት ፍቅራቸውን እንገልጻለን። ለስዕል ትሰግዳለህ ወይስ አትሰግድም? ጸግሽ እያሳጠር ነው እንድንሄድ። ለስዕል ትሰግዳለህ ወይስ አትሰግድም? ለስዕሉ ፊት ለቅዱሳን እሰግዳለሁ፣ ለክብር የጠየቅኩ ጸግሽ የጠየቅኩ እንድትረዳው የጻፍኩኝ ላስረዳ፣ ያው እንድንረዳዳ እየጻፍኩ ላሳይ፣ ችግር የለም። ያው ጥያቄ ስጠይቅህ የምጠይቅህን ጥያቄ ትመልስልኛለህ፣ ጽፍልሃለሁ እንድናቀው ማለት ነው። እሺ እሺ ያው እንደ አንድ ኦርቶዶክሳዊ ለስዕል ለምሳሌ ለማርያም ስዕል ትሰግዳለህ? ስማ መጀመሪያ ለስዕል ብቻ ብለን አይደለም የምንሰግደው። ስዕሉ ማን ብለን ነው? ለምሳሌ የድንግል ማርያም ስዕል አለ በል። ግን ለስዕሏ ፊት ስንሰግድ ማለት ነው እግዚአብሔር የመረጣት ለእኛ ኢየሱስ ክርስቶስ ወልዳ የሰጠችን ነች እያለ ነው የምንሰግደው። ለስዕሉ ክብር ያስፈልጋል ብለን ሳይሆን ለድንግል ማርያም በስዕሏ ፊት የእሷ ክብርን እንገልጽላታለን ማለት ነው። እሺ ጸግሼ፣ አሁንም ያልጠየቅኩህን ነው የምታወራው። ለስዕል ትሰግዳለህ ወይስ አትሰግድም? አጭር ጥያቄ፣ አጭር መልስ። ለስዕል አሁን እሺ፣ ስዕል ለምሳሌ የድንግል ማርያም ስዕል አንተ እንደ በስጋዊ አይን እንደምታየው ለስዕል ፊት ያው የሚሰግድ ሊመስል ይችላል። አዎ ስዕል ፊት እሰግዳለሁ። አዎ ትሰግዳለህ። በቃ አየህ። ግን ማብራሪያ ያስፈልጋል እኮ። ቆይ በቃ ግን የሚሰገደው ለምንድን ነው? አሁን እሰግዳለሁ አልከኝ ለስዕል። በቃ ስለዚህ ለስዕል ትሰግዳለህ፣ ለማርያም ስዕል ትሰግዳለህ። ቤተክርስቲያንህ ታሰግዳለች፣ እሷም ትሰግዳለች። አየህ፣ የትኛው ሐዋርያ ነው የትኛው የጌታ አገልጋይ ነው ለስዕል ስገዱ ብሎ ያስተማረው? ማን አለ ከሐዋርያቶች መካከል? ኦኬ ክብር ለሚገባው ክብር ስጥ ይላል አይደል? ለምን አትረዳም? ለቅዱሳን ትሰግዳለህ እንጂ ለስዕል ነው እያወራ። ስለ ቅዱሳን አትደባልቀው። እያወራን ያለ ነው ስለ ስዕል ነው። ለስዕል ስገዱ ያለ ከቤተ ክርስቲያን አባቶች መካከል ሐዋርያቶች መካከል አንድ ሰው እና እንጂ አይዞህ ብራዘር። አየህ፣ ለዚህ ነው ምን ያስፈለገው ለቤተ ክርስቲያን ተሐድሶ። ቤተ ክርስቲያን መታደስ ያለባት ለዚህ ነው ማለት። በጣም ሲምፕል ጥያቄ ነው ያነሳውልህ። በጣም አያሌ ማለት ነው። በጣም አያሌ የሆኑ ቤተ ክርስቲያን መታደስ ያለባት ጉዳዮች አሉ። ይኸው ተሐድሶ የሚያስፈልጋት ቤተ ክርስቲያን ማለት ነው። ለምን ታሰግዳለች? ለስዕል ታሰግዳለች። ብራዘር፣ ይሄ ትልቅ ውድቀት ነው ለቤተ ክርስቲያን። ምክንያቱም የተቀረጸ ምስል አይኑርህ ያለ ጌታ እኮ ነው። እሺ ማቲያስ፣ ሰላም ወይ? ሰላም ነው ዳን፣ እግዚአብሔር ይመስገን። እኔ እንኳን ጥያቄ ሳይሆን የሆነች ትንሽ ያልገባኝን ነገር ትንሽ እንድታብራራ ወይ ደግሞ እንደ ሀሳብ እንድታወሩበት ነው። ከየት ቤተ እምነት ይሆን? እኔ ከኮልፌ ቃለ ሕይወት ነው። እሺ ቆይ ኦርቶዶክስን ጨርስና በኦርቶዶክስም ሆነ በፕሮቴስታንት እምነት ቤተክርስቲያን የተነሳውን ሐሳብን ጨርስ አንዴ ማቲያስ፣ ሌላ ሐሳብ ላይ እንዳንሄድ። ጸጋ የተመረሰና እገባለሁ። እሺ ጸግሽ፣
ኦኬ እሺ፣ እንደ ጥያቄ አንተም ልጠይቅ። ምን አይ መሰለህ? መጀመሪያ መልሳ ብራዘር፣ እንዴ የት ነው የምትደበቀው? የምን መደበቅ ነው? ምንም መደበቅ የለም እኮ እዚህ ግልጽ ነው። ካልተደበክ ንገረኛ። ይኸው የትኛው ሐዋርያ ነው ለስዕል ስገዱ ያለው? እ፣ ለምሳሌ ለምሳሌ የተጻፈውን ብቻ አይደል የምትከተለው አንተ ሁሌ? የትኛው ሐዋርያ ነው ለስዕል ስገዱ ያለው ብራዘር? እ፣ የትኛው ሐዋርያ ነው ሰው ማይሰማ ቋንቋ ያወራው እና የምታወሩት? እሺ እሱን መልስና ሶ እኔም መልሳለሁ። ሶ ለዚህ መልስ የለህም ማለት ነው? መልስ አለ፣ 100% አለ። እሺ ካለ በለ ቀጥልሽ በልስማ። መጀመሪያ አንተም ለዚህ መልስ መስጠት እየጠበኩ ነው። ትችላለህ። አሁን እየጠየቅኩት እኔ ለእኛማ ክርስቲያኖች ነን፣ እኛ መልስ አለን። አሁን ለጠየቁ ጥያቄ መልስ ስጠኝ መጀመሪያ። እየጠበኩ ነው ያለሁት ብራዘር። እኮ መልስ ካለ እና ለምን አትሰጥም? አንተ እስቲ ስጥና እኔም እሰጣለሁ። እስቲ የትኛው ሐዋርያ ነው ሰው አይ መጀመሪያ መልስ አለኝ ብለሃል። ሰው ማይሰማ ቋንቋ የተጠየቀው ጥያቄ ይኸው መጀመሪያ ለተጠየቀው ጥያቄ እየጠበቅኩ ነው ያለሁት መልስ። ጸግሼ የለም ብራዘር። ለዚህ ነው ቤተክርስቲያንን እመነው፣ በቃ መታደስ ያስፈልጋታል ቤተክርስቲያንን። ኦኬ መታደስ አለባት ቤተክርስቲያንን። መታደስ አለባት ቤተክርስቲያን። ኦርቶዶክስ ቤተክርስቲያን አዎ መታደስ አለባት ብራዘር። ለምን? ትምህርቶቿ ልምምዶቿ ሁሉ ከእግዚአብሔር ሐሳብ የራቁ ሆነዋል። መውደቋን ሳታውቅ ወድቃለች ቤተክርስቲያን። ብራዘር ማለት በቃ ይሄ እኮ በቃ ትልቅ ውድቀት ነው። ማመን አለባችሁ ጋይስ እንዴ! ማመን ቤተክርስቲያን መውደቋን እንደ ከእግዚአብሔር ሐሳብ መራቋን ማመን አለብህ ወዳጄ። ማመን ካለዛ ኢቭን መውደቋን እንኳን ስለማታውቁ ለመታደስ እንኳን ጊዜ የላችሁ። እንዴት ነው ሰው በአዲስ ቋንቋ ምናምን የሚናገረው ምናምን ብለህ ጥያቄ ከፈጠረብኝ እኛ ክርስቲያኖች ነን። የእግዚአብሔር ቃል ላይ በግልጽ ያመኑትም እነኚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ ከዛስ በአዲስ ቋንቋ ይናገራሉ ይላል የእግዚአብሔር ቃል። አዮ እኛ የክርስቶስ ኢየሱስ አማኞች ነን። አየ በአዲስ ቋንቋ እንናገራለን። ቤተ ክርስቲያን ውስጥ ያለ ስጦታ ነው። ከእግዚአብሔር ከአምላካችን ጋር በልሳን እናወራለን። ወዳጄ ይሄ እግዚአብሔር ቃል ነው፣ የእግዚአብሔር ሐሳብ። ግራ ከገባ ማርቆስ 16 ላይ ሄደ 17ን ሄደ አንብቡ። በአዲስ ቋንቋ ይናገራሉ ያለው ጌታ ራሱ ነው። አሁን በራስህን ጠይቅ፣ በአዲስ ቋንቋ ባለመናገር ማለት ነው። በቤተ ክርስቲያን ውስጥ የለም አዲስ ቋንቋ። ጌታ የተናገረው ስህተት ነው ወይ ብለህ ጠይቅ። መፈተሽ መቻል አለባችሁ ብራዘርስ። እንዴት ነው በቤተ ክርስቲያናችን ውስጥ በአዲስ ቋንቋ ማንናገረው ብለህ ጠይቅ ወዳጄ። እንዴት ነው በአዲስ ቋንቋ ማንናገረው? ቤተ ክርስቲያናችን ውስጥ እንዴት ይሄ ስጦታ የለም ብለህ መጠየቅ ያለብህ አንተ ነህ። የወንጌል አማኞች ማማ አለ ብራዘር። ሰዎች በአዲስ ቋንቋን ይናገራሉ፣ በልሳን ያወራሉ። አሁን አንተ ነህ መጠየቅ ያለብህ ሄደህ
እንዴት ነው ቤተክርስቲያናችን በዚህ ዘመን ሁሉ የምታስቆጥረው ቤተክርስቲያን በአዲስ ቋንቋ የመናገር ጉዳይ የት ሄደ? ይሄንን እኮ ንግግር የተናገረው ኢየሱስ ነው፣ ጌታ ራሱን የተናገረው። እንዴት ነው ይሄ ነገር የጠፋው ብለህ መጠየቅ አለብህ። መጠየቅ መቻል አለብህ። ክርስትና የሚጀምረው ከመጠየቅ ነውና ብራዘር በርታ፣ ጠይቅ። ካለዛ ቤተክርስቲያን ምን ያስፈልጋታል? ተሐድሶ ያስፈልጋታል። ባይሆን አንድም ሐዋርያ የትኛውም አገልጋይ ለስዕል ስገዱ አላለም። ለስዕል አይሰገድም ወዳጄ፣ ለስዕል አይሰገድም። የትኛውም ሐዋርያ ማለት ነው ለስዕል ስገዱ ብሎ አላስተማረም። ጆ ዌልካም ብለናል። እንኳን ደህና መጣ ወዳጄ። እንኳን ደህና ቆያችሁ። ጌታ ይባረክ። ከየት ቤተ እምነት? ከኦርቶዶክስ ክርስቲያን። ከኦርቶዶክስ ክርስቲያን። እሺ ጆዬ፣ ቤተ ክርስቲያን ተሐድሶ አያስፈልጋትም እኮ እንደዛ ስትል እኮ ሰምቼ ነው እኮ የገባሁት። ይገርምሃል ዳኒ፣ ቤተክርስቲያን ተሐድሶ ያስፈልጋታል ብለህ ታምናለህ ዳኒ? በጣም መታደስ አለባት ብዬ አምናለሁ እኮ። ይህ ማለት ክርስቶስ ቤተክርስቲያን ለቋታል ወይም ደግሞ መንፈስ ቅዱስ ከቤተ ክርስቲያን ርቋል ማለት ነው ትርጉሙ። ዞሮ ቤተ ክርስቲያን መንፈስ ቅዱስ ስላለ ነው ተሐድሶ ያስፈልጋል። መንፈስ ቅዱስ ስላለ ነው ተሐድሶ ያስፈልጋት። ጭራሽ መንፈስ ቅዱስ ስለወቀሳት። አሁን ይኸው መንፈስ ቅዱስ እየወቀሰ ነው ያለው። ከመንገዴ ከሐሳቤ ርቀሻል፣ ከፈቃዴ ፈቀቅ ብለሻል፣ እኔ ያላስተማርኩትን ትምህርት ህዝቡን እያስተማርሽ ነውና ተመለሽ እያላት ነው መንፈስ ቅዱስ። በጣም ጥሩ ዳኒ። እሺ፣ ስለዚህ አሁን አንተ ያለው የት ቸርች ነው? ለምሳሌ ዳኒ ህብረት የምታደርገው የወንጌል አማኞች ሙሉ ወንጌል ማለት ነው። አይ ሙሉ ወንጌል ሳይሆን የኛ ቤዛ ኢንተርናሽናል ቸርች ይባላል። ቤዛ ኢንተርናሽናል ቸርች እግዚአብሔር እንዳኒ ዛሬ ነው የሰማሁት። በእርግጥ መች ነው የተመሰረተችው? ዛሬ በሰማው ምንም ለውጥ የለውም፣ ግን ያው የወንጌል አማኝ ማለት ነው። በቃ ልክ እንደ ሙሉ ወንጌል እንደ ቃለ ሕይወት እንደዮቹ ቤተክርስቲያኖች ማለት ነው። እሺ ገባኝ። መች ነው የተመሰረተችው ዳኒ? እስቲ ለምሳሌ አንድ ጥያቄ ልጠይቅ። ቸርቿ ህብረቱን ነው የምትለኝ? ቸርቹ እንደ ቸርች የተቋቋመችው ማለት አሁን ለምሳሌ ሙሉ ወንጌል አይደለም ብለኛል። ለምሳሌ ሙሉ ወንጌል ጋር ብንሄድ እንደ ህብረት ከተመሰረተ የምታወራ እንደ ህብረትም እንደ ተመሰረተ የምታወራ ከሆነ ኦልሞስት 20 ምናምን ዓመት አሁን 25 ነው 20 ምናምን ዓመት ሴሌብሬት ይደረጋል ዲስ ኔክስት መንዝ ላይ አካባቢ 25 እናድርገው። እሺ ዝም ብለን እሺ ምን ያገናኘዋል እኮ? ቆይ ኧረ ችግር የለውም 25 እናድርገውና እሺ ከ25 ዓመት በፊት ቤተክርስቲያን አልነበረችም ብለህ ታምናለህ? አይ ህብረትና ቤተክርስቲያንን መለየት አለብን። ጌታ ያለው አንዲት ቤተክርስቲያን ናት በምድር ላይ። ቆይ ብራዘር፣ አንዲት ቤተክርስቲያን ናት ያለው። ቆይ ወዳጅ ጠየቅክ አይደል ጆ? ስለተቀላቀለብህ ማለት ነው። ስለተቀላቀለብህ ላጥራለህ። ችግር የለውም። እንደውም ዳኒ የተቀላቀለብህ ላጥራለህ ብራዘር። ጌታችን ኢየሱስ ክርስቶስ ወዳጅ እንዴት ማድረግ እንዳለብን እኮ እኔ ነኝ የማውቀው ወዳጅ፣ አንተ አይደለም። ጌታችን ኢየሱስ ክርስቶስ ስለ ሙሉ ወንጌል እናውራ። ስለ ሙሉ ወንጌል እናውራ። እየመለስኩ እኮ ነው ወንድም አለም፣ እየመለስኩ እኮ ነው። ስለ 60 ዓመት 50 ዓመት ስለሞላት ቸርች እናውራ እንዴ። እሱ ህብረት ነው ብራዘር፣ እሱ ህብረት ነው ወንድም አለም። ለይት ነው መጀመሪያ። ቆይ አንዴ ረጋ በልና ላሳይ። ቆይ አንዴ ረጋ በል። አየህ አንዲቷ ቤተክርስቲያን የተመሰረተችው አሁን አይደለም። ኦኬ አንዲት ቤተክርስቲያን ነው በምድር ላይ ያለችው። ስንት? አንድ ቤተክርስቲያን። ኦኬ ምን ማለት ነው? አንድ ቤተክርስቲያን አለ ብለን ስናወራ በክርስቶስ ኢየሱስ አዳኝነት በማመን በክርስቶስ ኢየሱስ በከፈለላት ዋጋ በደም የተመሰረተች አንዲት ቤተክርስቲያን ናት ያለችው። ያቺ ቤተክርስቲያን አንዲት አካል ውስጥ ያለችው ቤተክርስቲያን በኤፌሶን፣ በቆሮንቶስ እያልን የምጠቅሳት
ግን ህብረት ማለት ነው። አንዱ አካል ግን በጌታ ዘንድ ያለው አንድ አካል ግን ይቺ አካል ናት። ከዛ ውጪ አሁን የምታወራው በየት ያለች ቤተክርስቲያን? አሁን በአዲስ አበባ ውስጥ ያለችው ይቺ የአንዷ ቤተክርስቲያን አካል በማን የምታምን? በክርስቶስ ኢየሱስ አዳኝነት ቤተክርስቲያን የምታምን ምንድነን? እኛ ህብረቶች ነን። ይሄ ህብረት መች ተመሰረተ ብትል 20 ዓመት ሊሆን ይችላል። ግን የቤተክርስቲያኑ የዚህ ቤተክርስቲያን የትኛው በክርስቶስ ኢየሱስ አዳኝነት ላይ መሰረት ያደረገ ስለሷ እንደሞተ በመስቀል ላይ ዋጋ እንደከፈለ በደሙ የተመሰረተች ቤተክርስቲያን የሷ ቤተክርስቲያን አንዱ አካል። ስለዚህ አሁን አንተ የምታወራኝ ለምሳሌ አንዱን የምታወራው የኦርቶዶክስ ቤተክርስቲያን ነው ብለን እናምናለን። በክርስቶስ ኢየሱስ ደም ላይ የተመሰረተች የአንዷ ቤተክርስቲያን አካል ነው ብለን ነው ምናምን የኦርቶዶክስ ቤተክርስቲያን። ግን ኦንሊ ብቸኛዋ ግን አይደለችም። ለምን እያወራን ያለነው ስለ አንዱ አካል ከሆነ ይቺ ዩኒቨርሳል ቸርች ናት። ሶ ዩኒቨርሳል ቸርችን ከሎካል ቸርች ጋር ምን አይነት ዝምድና እንዳለው ተምታቶብሃል ማለት ነው። ኦኬ አንድ የሆነች ዩኒቨርሳል ቸርች አለች። በማን በክርስቶስ ኢየሱስ ደም ላይ የተመሰረተች ያቺ ቤተክርስቲያን ሎካሊ ግን ሪፕሬዘንት የሚያደርጋት ሎካሊ ግን ምን አለ ህብረቶች አሉ። ያ ህብረት ሎካሊ ህብረት ላይ ያለው ህብረት በዩኒቨርሳል ቸርች ውስጥ ግን ምንድነው? እሱ አካል ነው ወዳጄ፣ አካል ነው። ይሄ ማለት ምን ማለት ነው? በክርስቶስ ኢየሱስ አዳኝነትና ጌትነት ላይ የተመሰረተ በክርስቶስ ኢየሱስ ደም ላይ የጸናች አንዲት ቤተክርስቲያን ናት ያለችው። ይህችን ቤተክርስቲያን የምታወራ ከሆነ ይቺ ቤተክርስቲያን ምን አትልም? አትስትም። ኦኬ አትስትም። ግን ሰዎች ህብረት ሲያደርጉ ከዚች ቤተክርስቲያን ከተመሰረተችበት ሐሳብና እውነት አንጻር ግን ዳይቨርት ሊያደርጉ ይችላሉ። ለምሳሌ ቆሮንቶስ ቤተክርስቲያን በጣም የሚገርም የእግዚአብሔር ጸጋና ክብር ያለባት ቤተክርስቲያን ነበረች። በውስጧ ግን ብዙ ምን ነበረ? ድካም ነበረ። አየህ፣ ድካም ነበረ። ምን አይነት ድካም ካልክ እንደውም በአሕዛብ ዘንድ የማይወራ ድካም፣ የማይነገር ድካም። አየህ፣ የአባቱን ሚስት ያገባ ግን ክርስቲያን ነኝ እያለ የሚጠራ ራሱን ያን ያክል በኃጢአት ውድቀት ውስጥ የነበረች ቤተክርስቲያን ናት። እዚህ ጳውሎስ ሲጽፍ ለዛች ቤተክርስቲያን ነው የሚጽፈው። ምን እያለ ይጽፋል? ይቺ ቤተክርስቲያን አየህ ከሳተችበት መንገድ እንድትስት። እሱ ብቻ አይደለም፣ የገላትያን ቤተክርስቲያን ማየት ይችላል። ገላትያን ላይ ሲጽፍ ገላትያን ላይ ሲጽፍ ምናምን ዳኒ ስላወራ ትክክል ለማለት አይደለም። አሁን የጠቀስኩት ችግር የለም እኮ ካልሆንኩኝ እኮ ትክክል ያልሆንኩትን ትሞግተኛለህ። ምን ችግር አለ? ገላትያን እያወራን ያለው ይኸው በቃ ልጨርስልህ ነው ብራዘር። ይኸው ገላትያን ጋር ስትመጣ ገላትያን አይዞህ ገላትያን ቤተክርስቲያን አይዞህ ገላትያን ላይ በጸጋ ጀምረው በስጋ የጨረሱ አማኞች ነበሩ። ምን እያለ ይሞግታቸዋል? ወደ መጀመሪያው ተመለሱ። በመገረዝ ምናምን ህግን በመጠበቅ ለመዳን ሲሞክሩ ታያቸዋለ። ምን ያችሁ ቤተክርስቲያን ማለት ነው። ምን እያላት? በጸጋው ጀምራችሁ ደግሞ በስጋ ለመጨረስ የምትሞክሩት ምንድን ነው? በሉ ተመለሱ እያለ ምን ያደርጋቸዋል? ቻሌንጅ ያደርጋቸዋል። ምን እያለ ነው? በሌላ አነጋገር ታደሱ። አየህ፣ መታደስ ባይዘወይ ባህሪ ነው። አቮይድ ልታደርገው አትችልም። እንደ እግዚአብሔር ወይ ደግሞ ጌታ እንደ መሰረታት እንደ መጀመሪያው ቤተክርስቲያን እምነት ካልሆንክ ምን ማድረግ መቻል አለብህ? ወደ መጀመሪያው ምን ማድረግ አለብህ? መታደስ አለብህ። ይሄ አዲስ ነገር ነው አይደለም። በራእይ መጽሐፍ ላይ ታየዋለህ። ለሰባቱም አብያተ ክርስቲያናት ጌታ የጎደላቸውን ያጡትን ነገር ቻሌንጅ ሲያደርጋቸው ታያለህ። አንዷ ላይ ነው የተሻለ የምታየው። ሌላው ነገር ላይ ምን እያለ የሚታደሱበትን የጣሉትን ነገር ምን ያደርጋቸዋል? ይነግራቸዋል። ለምን? ለቤተ ክርስቲያን ብራዘር። ቤተ ክርስቲያን አትታደስ ማለት አትችልም። አየህ፣ ለምን? የተጠራንበት የቆመችበት ጌታ የመሰረታት አንዲቷ ዩኒቨርሳል ቸርች አለች። ራስን የምታስተካክለው ከዚህ አንጻር ነው። ስለዚህ የኦርቶዶክስ ቤተክርስቲያን እንደ ገላትያን እንደ ኤፌሶን እንዳለችው ቤተክርስቲያን የጣለችው ነገር የላትም ወይ? አላት። የወደቀችውበት ነገር የላትም ወይ? አላት። ላሳየ እሱን ይኸው ቅድም አንስተነዋል።
ቤተክርስቲያን ለስዕል መስገድ ይገባል ብላ ታምናለች። ይሄ ከዩኒቨርሲቷ አንዷ በክርስቶስ ኢየሱስ ደም ከተመሰረተችው ቤተክርስቲያን አንጻር እስቲ እንየው። የትኛው ቦታ ላይ ነው አባቶች የቤተክርስቲያን አባቶች ሐዋርያትን ጨምረ ለስዕል ስገዱ ያሉበትን ቦታ ሲያሳይ አንድ ቦታ አሳይ። ቀጥል። አንድ ቦታ ማለት እሱ ጋር እንደርሳለን ዳኒ፣ ችግር የለም። ና ለመሸሽ ነው የሚመስለው። አሁን ለመሸሽ ነው የሚመስለው። ወደ አንተ እንመለስ ዳኒ፣ እስኪ እንመለስ። አንዴ እንደርሳለን። እሺ መልስ የለም። ምንም የለም ብላ ያዙ። አንተ ሁሌ እንትን ነው እንደምትሰራው። እስኪ አሁን እየተጠየቀ የለም፣ ችግር የለም። አልፈዋለሁ ብራዘር፣ ችግር የለም። እና ወደ እሺ ለፈው፣ ችግር የለም። እኔ አንተ ጋር ነው ችግር የለም። እንደዛ ካልኩ ለፈው የለም ብለህ ያዘውና ስለሌለ ማለት ነው። የታወቀ እኮ ነው ብራዘር። እና እሺ ወደ አንተ እንምጣ ዳኒ። ና እኮ አልኩ እኮ። ስለዚህ የአንተ ቸርች በክርስቶስ ትምህርት ያለች ቸርች መሆኗን ታምናለህ? አምናለሁ። በክርስቶስ ትምህርት ስለዚህ እስቲ ያንተን ቸርች እስቲ በቤተክርስቲያን አባቶችና በሐዋርያት ወይም እንዲሁም በመጽሐፍ ቅዱስ እንመዝናት ማለት ነው። እንደውም ቸርቹን በሙሉ ወንጌል እንመዝናት አይሻልም? 60 ዓመት ምናምን በሙላት አይምታታብ ወዳጄ፣ አይምታታብ። ዶንት ፎርጌት በሙሉ ወንጌል እንመዝናት። እሱ ስለሚታወቅ ብዬ ነው ዳኒ። ምንድነው አይምታታብ? አይዞህ ወዳጄ፣ አይዞህ ብራዘር። ቸርች የጌታ ቸርች መሆኑን ታምናለህ አልከኝ። አዎ አልኩ አይደል? ጠይቀኝ ብራዘር። ይኸው እኔ እኮ አማኝ ነኝ አልኩ። ይኸው ጠየቅኩህ እኮ። ምንድነው ጥያቄ ብራዘር? ለምን አገባብ? ና እንጂ አትፍራ። እኔ አልሸሽም። አየህ፣ እምሸሽ አይደለሁም። እሺ ያንተ ቸርች ጥምቀት ልደነት እንደሚያስፈልግ ታምናለች? ለድህነት የሚያስፈልገው ሰው ለመዳን የሚያስፈልገው ኢየሱስ እንጂ ውሃ አይደለም። አዮ የኦርቶዶክስ መደበቂያ ምንድነው? ውሃ። ዳኒ እየተጠየቀ ነው። ከጠየቅ መስማት አለብህ ብራዘር። ሊያምህ ይችላል ግን ትውጠዋለህ ወዳጄ። ጠየቅ አይደል? የጠየቀ ሰው ይሰማል። ለመዳን ውሃ ያስፈልጋል የሚባል ወንጌል የለም። ለመዳን ምንድነው የሚያስፈልገው? ቆይ አንዴ ብራዘር፣ አንዴ ስሜቱን ከጥምቀት አትለየው። ጠይቃል ብራዘር። የጠየቀ ሰው መስማት አለ። ከጥምቀት አትለየው። እስከ አዲስ ወረቀት ሊያምህ ይችላል። ማን እንደሚያምህ እናያለን። አንዴ አዲስ ወረቀት ያዥ። አሁን እያወራሁ ነው ያለሁት ወዳጄ፣ እያወራሁ ነው ያለሁት። እንመስግንሽ አንዴ በመረጃ እያወራሁ ነው ያለሁት። በቃ ጠይቀሃል፣ እያወራሁ ነው ያለሁት። ካመመ ትወርዳለህ ማለት ነው። ምንም አማራጭ የለም። ቤት ስለሆነ እንደዚህ እያወራን ልንቀጥል ነው እንዴ? አይዞህ ብራዘር፣ እደግመዋለሁ። አየህ ናው ለመዳን ውሃ ያስፈልጋል ወይ አለን ወዳጃችን። አያስፈልግም። ለመዳን ምንድን ነው የሚያስፈልገው? ኢየሱስ። ከክርስቶስ ኢየሱስ ውጪ እግዚአብሔር ለሰው ልጆች የመዳኛ መንገድ የለውም። እግዚአብሔር መጽሐፍ የሚናገረው ሰዎች እንዲድኑበት የዘላለም ሕይወት እንዲያገኙበት ምንድን ነው የሰጠው ለሰው ልጆች ካልክ፣ ይኸው የእግዚአብሔር ቃል እንደዚህ ብሎ ይናገራል። እኛ ክርስቲያኖች ነን ብራዘር። የእግዚአብሔር ቃል እንደዚህ ብሎ ይናገራል። ይኸው ምን ሰጠ እግዚአብሔር? ሰዎች እንዲድኑበት። ዳኒ ክርስቲያን እንደዚህ ነው የሚያምነው ወዳጄ። ይኸው ዳኒ እባክህን ሚውት አድርግ ብራዘር። ሊያምህ እንደሚችል እኮ አውቃለሁ ወዳጄ፣ ግን ሊያምህም ቻለው። የተጠየቀው ሌላ የምትመልሰው ሌላ። ሁልጊዜ አይዞህ ብራዘር፣ አይዞህ ብራዘር። መበርታት ነው ያለብህ፣ መበርታት ነው ያለብህ። ኧረ ራስህ በርታ። እግዚአብሔር ዛሬም አይዞህ። መጀመሪያ መዝገብ አውጣ። በእርሱ የሚያምን ሁሉ ምን እንዲያገኝ? የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ሃሌሉያ። እግዚአብሔር ለሰው ልጆች የሰጠው ውሃ አለ አዳኝ አድርጎ የለም። ማንን የሰጠው? አንድያ ልጁን። ስለዚህ በልጁ የሚያምን ምን አለው? የዘላለም ሕይወት አለው።
ስለዚህ ሰው ጥምቀቱ ወይ ደግሞ ውሃው አይደለም የሚቀድምለት። ምኑ ነው የሚቀድመው? በክርስቶስ ኢየሱስ ያለ እምነት። በልጁ በክርስቶስ ኢየሱስ ሰው ሲያምን ምን አግኝቷል? የዘላለም ሕይወትን አግኝቷል። የዘላለም ሕይወት ያገኘ ሰው ማለት ምን ማለት እንደሆነ ታውቃለህ? ከሞት ብራዘር ከሞት ወደ ሕይወት የተሸጋገረ ማለት ነው። ምን ማለት ነው? የዳነ ሰው ማለት ነው። አለቀ። የዳነ ሰው ከዛስ በኋላ ይጠመቃል። አየህ፣ እግዚአብሔር ሰዎችን ለማዳን የሰጠው ውሃ አይደለም፣ ልጁን ነው። አይ ዳኒ ተሳስተሃል፣ ሌላም መዳን እኮ አለ፣ ከኢየሱስ ሌላ ውሃም አለ ካልክ ብራዘር ሐዋርያቶች ምን እንደሰበኩ ልንገራ። በጣም ደስ እያለን እኮ ነው የምንነግርህ ብራዘር። ይኸው ምን አለ እስቲ ሐዋርያዎቹ ምን አሉ? ክብር ለእግዚአብሔር ይሁን። ውሃ አለ ብለው ሰበኩን? ኧረ በፍጹም። ይኸው መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎችም የተሰጠ ስም ከሰማይ በታች ሌላ የለም። ውሃ የሚባል የተሰጠ አዳኝ ስም የለም ብራዘር። አንድ ስም ያለን የሚያድን ስም፣ የናዝሬቱ ኢየሱስ ይባላል። ከክርስቶስ ኢየሱስ ውጪ ሌላ ሰዎች የሚድኑበት ተስፋ የላቸውም። አዳኙ ማን ነው? ኢየሱስ። ይሄ ኢየሱስ ደግሞ እንዴት ነው የሚያድነው ካልክ ቅድም ባነበብኩልህ ክፍል ላይ በግልጽ እንደሚናገር ምን ይለናል? የእግዚአብሔር ቃል እንደዚህ ይላል። ይኸው በልጁ የሚያምን ምን የሚያደርግ የሚያምን የዘላለም ሕይወት አለው። በልጁ የሚያምንና ውሃ ውስጥ የገባ ምናምን አይልም የእግዚአብሔር ቃል ብራዘር። በጣም ግልጽ ነው የእግዚአብሔር ቃል። ስለ አለመፈረድ የሚያወራው በጣም ግልጽ ነው። በልጁ ምን የሚያደርግ የሚያምን ምን አለው? የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል፣ ውሃ ያልነካው ይፈረድበታል የሚል የመጽሐፍ ቅዱስ ጥቅስ የለም። አንድም ቦታ ላይ ውሃ ስላልነካችሁ ተፈርዶባችኋል አይልም። በልጁ የሚያምን ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ምን አልቋል? አምልጧል። ብራዘር ዓይንህንም አሁን ከውሃ ላይ አንሳና የናዝሬቱ ኢየሱስን እመን። ብራዘር እመን። ልናምንበት የተገባ የተሰጠን ኢየሱስ ክርስቶስ ብቻ ነው። ይኸው በእርሱ በሚያምን ምን አይልም? አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ጨረስክ ዳኒ? አየህ፣ የተሰጠን ሕይወት አዳኝ የሆነው ኢየሱስ ነው። ውሃ ጥምቀት ያድናል ብላችሁ እመኑ የሚል ማስረጃ ስጠኝ። አሁን ናንተ ውሃ ያድናል ብላችሁ እመኑና ትድናላችሁ የሚል ማስረጃ አንተ። ይኸው ውሃ ጥምቀት ያድናል ብላችሁ እመኑ የተባለበትን አንድ የሐዋርያት ትምህርት አንተ። ናጆ ማይክን ክፈተው። ማይክን ክፈተውና ውሃ ያድናል ብላችሁ እመኑ የተባለበትን ቦታ አንተ። ጨረስክ ዳኒ? ና ብራዘር እኮ አሁን ዝም ብለህ ሚዩት አድርገህ አዳምጠኝ ስታወራ። ና ብራዘር ዳኒ በእናትህ አሁን ይኸው መለስኩልህ። አንተ ደግሞ ውሃ ያድናል ብላችሁ እመኑ የሚለውና አንተ ብራዘር ዝም በል እና ብራዘር ዝም ልል አልችልም። እኔ ነኝ ቤቱን የምመራው አንተ አይደለህም። ከተሳሳተ እኔ ነኝ ቤቱን የከፈትኩት ብራዘር። እኔ ነኝ ቤቱን የከፈትኩት ብራዘር። እኔ ቤት መታ አንተ አለቃ አትሆንም። ከየት ነው የተማርከው? ናና አሁን አንተ እኔ መልሼልሃለሁ። አንተ ደግሞ ይሄንን የሚያፈርስ ትምህርትና ንገረን። ይሄንን ኢየሱስን አምኖ ሰው መዳን እንደማይችል ውሃን እመኑና ትድናላችሁ የተባለበትን ቦታ አንተ። ለስሙ ግን እግዚአብሔርን ክርስቲያን ነኝ ነው የምትለው አይደለ ዳኒ? ና ብራዘር ቶ ኮምፕሌኑን እኔ ምንም ኮምፕሌን አላረኩም። በቤቴ ገብተህ እኮ የፈለግከውን ስታወራ ይኸው ና ብራዘር ና ውሃ ያድናል ብላችሁ ስበኩ፣ ውሃ ያድናል ብላችሁ እመኑ የተባለበትን ቦታ አንተ። አንዴ ዳኒ ዝም በልሽ። አንዴ እኮ ላውራሽ ዝም በልኩ ነው ያልኩህ እኮ። ና አንተ ማስረጃ አንተ እና ማስረጃ አንተ ከመጀመሪያውኑ መጽሐፍ ቅዱስ ምን ይላል መሰለህ? በክርስቶስ ና ማስረጃ አንተ ነው ያልኩህ። አንዴ ዝም በለኝ ዳኒ። ምን ሆነ ነው?
አይዞ ብራዘር አትደበቅ፣ ማስረጃ አንጣ ነው ያልኩህ። አረ እየተደበቀ ያለው አንተ ነህ፣ እየተደበቀ ያለው ውሃ ያድናል፣ ውሃ ለመዳን ነው ብለህ እመነው የሚል ማስረጃ አንጣ። አረ ጋር ምን ሆነ ነው? እስቲ አንዴ ቆይ አንዴ ቆይ አንዴ እስቲ ምን ሆነ ነው? አፍጥነው ከመጀመሪያውኑ ያመጣኸውም ጥቅስ እኔ ከመጀመሪያው አፍጥነው ብራዘር። እኔ አሁን አንተን ጠየቅኩ ብራዘር። አፍጥነው ብራዘር። እያየ ነው ግን 180 ሰው አይደለ? ውሃ ለመዳን ውሃ ያድናል፣ ጥምቀት ውሃ ያድናል ብላችሁ እመኑት የተባለበትን ቦታ አንተው ዳኒ ጆዬ በጣም እየጠበቅኩ ነው ያለሁት። አፍጥነው እኮ እያልኩ ነው ያለሁት ወዳጅ። እሺ እኔ ጠየቅኩ ምንድን ነው? አፍጥነው ጥያቄው ምንድን ነው? አፍጥነው ጥያቄው ምንድን ነው? ጥያቄው ምንድን ነው? ብራዘር ጥያቄውን በደንብ አብራርቼ አሁን ወደ ተጠየቀው ጥያቄ ሲጀመር ጥምቀት ሲነሳ እኮ እምነት ይቀድማል። ታውቃለህ አንድ ሰው ክርስቶስ አሁን እሱን አልጠየቅኩም። እኔ አሁን የጠየቅኩ ውሃ እንደሚያድን እመኑና ትድናላችሁ የሚል ማስረጃ አንተ ወይ እግዚአብሔር ምንም ወይ እግዚአብሔር ማርያም የለ ማስረጃ አንተ ነው ያልኩ ብራዘር። አሁን ለቅሶውን ተውና ወደ ማስረጃው ግባ ወዳጅ ዳኒ። ወደ ማስረጃው ግባ ጆ። ምንም መለመን አያስፈልግም። ወደ ማስረጃው አይደለም የተጠየቁ ምንድን ነው? ወደ ማስረጃው ወዳጅ ያድናል ተብለሃል እንዴ? ወደ ማስረጃው ወዳጄ፣ ወደ ማስረጃው ብራዘር ተብለሃል ወይ ነው? ተብለሃል እንደዛ። ይሄው ወደ ማስረጃው ግባ ብራዘር እኮ ምን የምኑን ማስረጃ? አንተ እኮ ነው ጥያቄው ነው የሚያመጣው። ውሃ ያድናል ብላችሁ እመኑ የሚል ማስረጃ አንተ። ጥምቀት እንደሚያድን እመኑና ትድናላችሁ የሚል ማስረጃ አንተ። በቃ አሁን ጥያቄ ቢያንስ ይሻላል ትንሽ። ና ብራዘር ና። አንድ አይነት ጥያቄ ነው እየጠየቅኩ ያለሁት። ገብቶሃል? እሺ ችግር የለውም። የዮሐንስ ወንጌል 3:5 እናውጣልኝ። እሺ ዮሐንስ ወንጌል 3:5። እሺ ግን ዳኒ እውነት እግዚአብሔርን እውቀት የለህም። ግን ዳኒ አይዞህ እኔ በአንተ መንገድ ማለቃቀሱን ተው ብራዘር። አንተ ልጅ ያልቅስክ ያለው አይዞህ ያስፈልግም። እኔ ለተንኮል ነው ብራዘር። አይዞህ አንጋው ይኸው ጠቃ አወጣን እኮ ይኸው። እሺ አወጣ። ችግር የለውም። እስኪ አውጣ። አሁን እስኪ ምን ብለህ እንደምታረጉማት እስኪ ዛሬ እስኪ ሙሉ ወንጌልን እናያታለን ዛሬ። አይዞህ ብራዘር እግዚአብሔርን ለራሴ አይዞህ ቢት አድርግ ይችላል። ጆይ አይዞህ ብራዘር። እሺ ያው አወጣሁልህ እኮ ብራዘር። እሺ አፑ ይጠፋል፣ ለዛ ነው። አንዴ ታገሰው፣ ድጋሚ መክፈት አለ። አረ እኔ ታገሳለሁ፣ ችግር የለም። ያው በለዚህ ጋር ውሃን እመኑና ትድናላችሁ የሚል የቱ ጋር ነው ያገኘው? እንደዛ የለም። አያ ክርስቲያን አይደለም ምልኩ። ለዚህ ነው አንተ ብራዘር አሁን የተጠየቀው ጥያቄ እኔ ምንም አልሁን። አሁን አንተ ብራዘር ውሃን አምናችሁ ትድናላችሁ የሚል አንተ አያ እየነገርኩ ነው። ግን ሰው አምኖ ካልተጠመቀ ግን እንደማይድን ይሄ ማስረጃ ወዳጄ ናንጣ ብራዘር ና። ይሄ ውሃ አንብበው ውሃ አንብበው እየጠበቅኩ ነው ያለሁት እኮ። ገለጥከው ጆይ፣ ለምን ትደበቃለህ? ይሄው አብራራው። ውሃን እመኑና ትድናላችሁ የሚል አሳየኝ። ውሃንም ምንድን ነው የፈለግከው ዳኒ? እንደዛ ውሃን እመኑና ውሃን እመኑ እኮ ከመጀመሪያውም አላልኩም። አንተን እንደዚህ የፈለግከው ጥምቀት ለድህነት ነው ወይስ አይደለም ብለን የጠየቀኝ እኮ። ይሄው ጥምቀት ጥምቀት በውሃ ነው የምትጠመቀው። በውሃ ተጠምቀ እሱ ጥምቀት ያድነኛል ብለህ እመነው የሚል ማስረጃ ካለ አንተ፣ ከሌለ በቃ ጥምቀት ለድህነት አይደለም ማለት ነው። ጨረስን። አንዴ እኮ ዳኒ ያዘው የጠየቁ ጥያቄ ምንድን ነው? ጥምቀት ለድህነት አይደለ? የለም ጆ፣ ከሌለ ጊዜ ማባከን ስለማልፈልግ ማለት ነው። አይደለም የጠየቁ ጥያቄ ጥምቀት ለድህነት ነው ብራዘር። ይሄው የመለስኩልህ መልስ እኮ ግልጽ ነው ወዳጅ። አሁን መልስ አለ ጠይቀሃል። ምንም እኮ አልመለስክልኝ። አንተ ስላወራ ትክክል የሆንክ ነው ይመስልህ። ቤተ ስለሆነ ሁሉ ጊዜ እንደዚህ ነው የምታወራው። የተጠየቀው ጥያቄ እድል ሰጥቼ እስካሁን እየለመንኩ ነው ያለሁት። ውሃን እመንና ትድናለህ የሚል ማስረጃ ስጠን። እየጠበቅኩ ነው ያለሁት ብራዘር። ጊዜ አታባክን ዳኒ። እንደው እሺ ከኤርሚ ጋር ላውራ። ከአንተ ጋር ጭቅጭቀው እኔ እንጃ። ከኤርሚ ጋር ነው የምታወራው። ምንም ከአንተ ጋር ደግሞ እንዳወራ ከሆነ እኔ ነኝ ቤቱን የምመራው ብራዘር። ይሄው ጠይቄ አንተ የምትመራው ከሆነ የጠየቁ ጥያቄ ምንድን ነው? ሁልጊዜ ማስረጃ
አይዞ ወዳጄ እንደፈለግክ ልታረግ ትችላለህ፣ ግን ወደ መልሱ ግባ እኮ። እሺ የጠየኩት ጥያቄ ምንድን ነው? ጥያቄውን ንገረኛ። መልስ ከምትፈልግ ጥያቄ አይዞ ወዳጄ። አሁንም አይዞ የሚያስፈልግ አንተ ነው። ከረሳው ድጋሚ ላስታውስ። ይህን ጥቅስ አውጥተህ ነበረ መልስ ለመመለስ። ጥቅሱ ራሱ ይሁን፣ ጥቅሱ ችግር የለውም። ጥቅሱ ራሱ ይሁን እኮ መልስ አለህ ወይ? ለምን ወደ መልሱ መግባት ከበደ? ጥያቄውን አስታውሰኝ። ወደ መልሱ ግባ ብራዘር፣ ጊዜ አታባክን። እኔ እያልኩ ያለው ሰው አምኖ ባይጠመቅ ይድናል ብለህ ፕሮቴስታንቶች ታስተምራላችሁ አታስተምሩ? አሁን ጥያቄውን ደግሞ ቀየረው። አልቀየርኩትም። ሰው ሳይጠመቅ ችግር የለም። አንተ መልስ ስለሌለ እኔን ጠይቀኝ፣ ችግር የለም። ሰው ሳይጠመቅ በአዲስ ወረቀት ሳይጠመቅ ችግር የለም። እሺ ዳኒ እኮ እንደዛ እኔ እስማማለሁ። ይህ ታደርግልሃለህ። በቃ ችግር የለም። አንተ መጠየቅ ነው። መልስ ስለሌለ እኮ መጠየቅ ነው። አሁን እኛ ጠይቁን ነው የምንለው። መልስ የሌለው ሰው ይጠይቃል። በቃ ከዛ ይመለስልሃል። ጌታ ይመስገን እኛ ጋር መልስ አለ። ሰው የለም ብራዘር፣ ቢኖርህም አትጠቀምበት ነበር። ሰው ሳይጠመቅ ክርስቶስን አምኖ ሳይጠመቅ ይድናል ወይ ነው? ጠመቅ ይድናል። ዳግም ሳይሆን እሺ፣ ይሄው ክርስቶስን አምኖ ጨምርበት። ክርስቶስን አምኖ እንደዛ ነው ትምህርቱ። ለዛ ነው ወንድም አለ ሰው ሳይጠመቅ ይድናል ወይ? ክርስቶስን አምኖ በለ። ክርስቶስን አምኖ ጨምርበት። አዳኒ የተጠየቀው እንደሱ። እሺ ሰው ክርስቶስን አምኖ ይሄው እዚህ ጋር ክርስቶስን አምኖ ሳይጠመቅ አምኖ ታረጋል። ይሄ ነው ጥያቄ አይደል? ይሄኛው ደግሞ ጥያቄ ይሄ ሆነ። ችግር የለም። ይሄው አሁን መልስ። ክብር ለእግዚአብሔር ይሁን። እኛ ምንድነን? ክርስቲያን። ሃሌሉያ። ሰው እንዴት ነው የሚድነው? እስቲ የእግዚአብሔር ቃል ሰው እንዴት ነው እንደሚድን እንዴት ነው የሚያወራው? ብራዘር እንዴት ነው ሰው ይድና ብሎ የሚናገረው? እንዴት ነው ሰው የዘላለም ሕይወትን የሚያገኘው? እስቲ እኔ ከእግዚአብሔር ቃል ይኸው እኛ ክርስቲያኖች ነን ስለ አማኞች ነን። እኛ ምንድነን? አማኞች ነን። ይኸው የእግዚአብሔርን የማዳን ተስፋ እንየው። እንደዚህ ይላል። ያ ሰው አሁን በደምብ ስሙ፣ ኦርቶዶክሳውያን በደምብ ስሙ። እሺ ወንድምነት ሰላም ብያለሁ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ወንድምነት ሰላም ብያለሁ። ይሰኒ ጆ ኢየሱስ ሕይወቴ ነው። ሁላችሁንም ሰላም ብያለሁ ቅዱሳን ወገኖች። ሰላም ብለናል። ሄድሙ አሜን። መልካም እሺ ሰላም ወንድምነት። ሰኒሻ ሰላም፣ ሁላችሁንም ሰላም ብለናል። ጸጋና ሰላም ይብዛላችሁ። የገባችሁ ከታችም ያላችሁ ቤተሰቦች ሁላችሁ ያልተገናኘን ማለት ነው። እሺ ይኸው የእግዚአብሔር ቃል ምን ይላል? ስለ መዳን አሁን በደንብ ስማ። ስለ መዳን ነው እያወራን ያለነው። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአትም በሕግ ይታወቃል ይለናል። ስለዚህ ሰው የሕግን ሥራ በመስራት አይድንም። አለቀ። ከሥራ የሚባል ከሰው የሆነ ጽድቅን የሚያገኝበት መንገድ የለውም ሰው ሕግን ጠብቆ። ኦኬ። ከዛ አስቀጥሎ ቁጥር 21ን የኔ ሐሳብ ከ21 ነው ጀምሮ፣ አሁን ግን በሕግና በነቢያት የተመሰከረለት የማን ጽድቅ? የእግዚአብሔር ጽድቅ ያለምን ያለ ሕግ ተገልጧልና። አስተውሉ ወገኖች፣ ይሄ የተገለጠው የእግዚአብሔር ጽድቅ ሰዎች የሚድኑበት የእግዚአብሔር ጽድቅ ሰዎችን የሚያጸድቀው በመጠበቅ በመፈጸም ባለመፈጸም አይደለም፣ በሕግ አይደለም። እንዴት ነው የሚያጸድቀው ይሄ የእግዚአብሔር ጽድቅ? በደምብ ስሙ። እርሱም ለሚያምኑ ሁሉ የሆነ ሃሌሉያ፣ ለሚያምኑና ለተጠመቁ ይላል አይልም። ይሄ የእግዚአብሔር ጽድቅ እንዴት ነው የሚሰራው? እርሱንም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ይሄ የተገለጠው የእግዚአብሔር ጽድቅ ሰዎችን የሚያድነው እንዴት ነው? አምነው ከዛስ ተጠምቀው ይላል የእግዚአብሔር ቃል። በፍጹም ለመዳን ማን ነው እሱ የተሰጠው ብለናል ቅድም? የናዝሬቱ ኢየሱስ። ሰዎች ኢየሱስ ክርስቶስን ሲያምኑ ምን ያገኛሉ? የእግዚአብሔርን ጽድቅ ያገኛሉ።
ይሄ የእግዚአብሔር ጽድቅ ሰዎችን የሚያድነው በእግዚአብሔር ፊት ትክክል አድርጎ የሚያቆመው የእግዚአብሔር ጽድቅ የሚገኘው እንዴት ነው አለ? ለሚያምኑ ሁሉ የሆነ ነው። በማመን ነው የሚገኘው። ይኸው ምን ሰርቷል? ሁሉም ኃጢአትን ሰርተዋልና ልዩነት የሌለበት ምክንያት የእግዚአብሔርም ክብር ጎሏቸዋልና ይልና አሁን በደንብ እናስተውል። ቁጥር 24 በጣም ወሳኝ ቃል ናት። በኢየሱስ ክርስቶስም በሆነው ቤዛነት በኩል በምን በኩል? በክርስቶስ ኢየሱስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዴት? እንዲያው ያለምንም ሥራ በነፃ ይጸድቃሉ ይልና ይሄ ጽድቅ እንዴት ነው የተገኘው ነው ጥያቄው። እንዴት ነው የተገኘው? አስተውሉ። እንዴት ነው የተገኘው ይሄ ጽድቅ? ውሃ ውስጥ ገብተን በዘይት ተቀብተን የሆነ ቁርባን ምናምን ነገር ወስደን እስቲ እንየው። ቁጥር 25 ላይ ይኸው እርሱንም የትኛውን? ይሄ ሰዎች የሚጸድቁበት የእግዚአብሔር ጽድቅ እርሱንም እግዚአብሔር በእምነት ሃሌሉያ፣ በምን? በእምነት የሚገኝ በምን? በእምነት ሰው ሲያምን፣ ይኸው ሰው ሲያምን ገና ሲያምን ምን ያገኛል? በደሙ የሆነውን በክርስቶስ ኢየሱስ ደም የተሰራውን ያንን የማዳን ሥራ ያገኛል። ይኸው የእግዚአብሔር ቃል ነው የሚለው። እርሱንም እግዚአብሔር በእምነት የሚገኝ ሃሌሉያ። ልክ ስታመን ምን አግኝተሃል? ይህንን እግዚአብሔርን ጽድቅ አግኝተሃል ወንድሜ። ይህንን እግዚአብሔርን ጽድቅ አግኝተሻል እህቴ። መቼ? ስታምኚ የእግዚአብሔርን ጽድቅ አግኝተሃል። አቆመው። ይህም በፊት የተደረገውን ኃጢአት ችሎታ ስለመተው ነው፣ ጽድቁንም ያሳይ ዘንድ ነው። እንዴት ነው የሚገኘው? በእምነት። በእምነት ወዳጃችን ምን አለን? ጥያቄውን ላስታውሳችሁ። ይኸው ጥያቄው ሰው ሳይጠመቅ ይድናል ወይ በክርስቶስ አምኖ? አዎን ነው መልሱ ባጭሩ። ለምን? ውሃ ሳይነካችሁ አትድኑም። ውሃ ሳይነካችሁ አትድኑም የሚል የለም። አየህ፣ ልክ ሰው ሲያምን ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ሲቀበል በእምነት በኩል የማንን ጽድቅ ያገኛል ወገኖች? የእግዚአብሔርን ጽድቅ። ይኸው ጽድቅ ያገኛል። የማንን ጽድቅ? የእግዚአብሔርን ጽድቅ። መቼ? በእምነት በኩል የሚገኘውን የእግዚአብሔርን ጽድቅ። በጣም ሚስ የሚያደርጉትን ፖይንት ላሳያችሁ። ልጅነት የሚገኘው በምንድን ነው ይሉናል? ስትጠመቅ ነው። ያው ስተቱ የኦርቶዶክስ ስተቱ የካቶሊክ ስተቱ እዚህ ጋር ነው። ስትጠመቅ ልጅነትን ታገኛለህ ይላሉ። ውሸት። ሰው በውሃ ልጅነትን አያገኝም። ሰው በውሃ ልጅነትን አያገኝም። ሰው ሲያምን፣ ገና ሲያምን ምን ያግኝታል? ልጅነትን ያገኛል። ገና ሲያምን ሳይጠመቅ በክርስቶስ ኢየሱስ በማመኑ የእግዚአብሔር ልጅ ይባላል። ሁለት ጥቅስ ላሳይና ልደምድመው። ሁለት ጥቅስ የእግዚአብሔር ቃል እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12። ይኸው የእግዚአብሔር ቃል እንደዚህ ይላል። ይኸው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሃሌሉያ። መቼ ነው የተሰጣቸው? ኢየሱስን አምነው ሲቀበሉ። ስለዚህ ሰው ክርስቶስ ኢየሱስን አምኖ ሲቀበል ምን አግኝቷል? የእግዚአብሔር ልጅነትን አግኝቷል። ልጅ የሆነ ሰው ደግሞ ምን ያለ ነው? ወራሽ ነው። ብራዘር ወራሽ ነው። ውሃ ሲነካው አይደለም ወራሽነቱ የተረጋገጠው። ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ሲቀበል ወራሽ ነው። ወራሽነትን አግኝቷል። ይኸው የመጨረሻዋ ጥቅስ ናት። ልጅነት የሚገኘው ሌላ በምንድን ነው? ቁጥር 26 ላይ እንደዚህ ይላል። በምን በኩል ነው የእግዚአብሔር ልጅነትን የተቀበልነው ወገኖች? ስንጠመቅ አይደለም። አንድም ቦታ ላይ በጥምቀት የእግዚአብሔር ልጅነትን ታገኛላችሁ የሚል ትምህርት የለም። ይኸው በእምነት በኩል ስንቶቻችን ነጥሎ 2 3 4 አይልም።
በእምነት በኩል ሁላችሁ፣ ስንቶቻችሁ? ሁላችሁ፣ አስምሩበት፣ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ሃሌሉያ። የእግዚአብሔር ልጅነት በምን በኩል ተገኘ? በእምነት በኩል። በጥምቀት በኩል የእግዚአብሔር ልጅነትን አገኛችሁ የሚል አንድ ጥቅስ የለም። ጥምቀት ልጅነትን አያስገኝም። እምነት ነው ልጅነትን የሚያስገኘው። እንግዲያውስ ቀድመ ካመንክ ከጥምቀት በፊት ምን ሆነሃል ማለት ነው? በእምነት በኩል ልጅ ሆነሃል ማለት ነው። ልጅ ከሆንክ እንግዲያውስ ወራሽ ነህ ማለት ነው። ድነሃል ማለት ነው። ጸድቀሃል ማለት ነው። አምልጠሃል ማለት ነው። ከሞት ወደ ሕይወት ተሻግረሃል ማለት ነው። ለዚህ ነው የእግዚአብሔር ቃል ሲናገር ለዚህ ነው አየህ ፍርድን የሚያቀርበው ከምን ጋር ነው? ፍርድን የሚያቀርበው ከመጠመቅ ጋር አይደለም። ያላመነ ግን ምን ይፈረድበታል? አለቅ። አየህ፣ ሰው አምኖ ይጠመቃል። አምኖ ካልተጠመቀ ግን ምን ያደርጋል? ቃሉ እንደሚለው ያመነ ይጠመቀም፣ ያላመነ ግን ምን ያደርጋል? ይፈረድበታል። ለምንድን ነው እሱ የሚፈረድበት ካልክ፣ መጠመቅ ሰውን ከእግዚአብሔር ፍርድ ስለማይጠብቀው፣ መጠመቅ የእግዚአብሔር ልጅነትን ስለማያሰጥ፣ ወራሽነትን ስለማይሰጥህ። አየህ፣ ያመኑ ሰዎች ግን ምን ያደርጋሉ? ወራሽ ናቸው፣ የእግዚአብሔር ልጅ ናቸው። ልጅነት የሚሰጠው በእግዚአብሔር ቃል ውስጥ በውሃ አይደለም። በውሃ የምታድለው ልጅነት የለም። ባይዘዌ ሰው የእግዚአብሔር ልጅነትን የሚያገኘው በእምነት ነው። ስለዚህ ጥያቄው ባጭሩ ሰው ሳይጠመቅ በክርስቶስ ኢየሱስ አምኖ ይድናል ወይ? አዎ ይድናል። ለምን? የሚያድነው ኢየሱስ ነው እንጂ የሚያድን ውሃ አናቅም። ብራዘር፣ የሚያድን ውሃ አናቅም። የሚያድን ምን አለ? ክርስቶስ ኢየሱስ አለ። በክርስቶስ ኢየሱስ ሰው እያመነ ውሃ ካልነካው አይባልም ብራዘር። ለዚህ ነው አሁን ያልተጠመቀ ሰው በክርስቶስ ኢየሱስ በማመን የዳነ ሰው የለም ወይ መጽሐፍ ቅዱስ ውስጥ? አረ በደንብ አለ፣ አረ በደንብ አለ ብራዘር። ይኸው አንድ ሰው ላሳያ። ይኸው እንደዚህ ይላል። እነርሱ ግን እንዲሰቀል በታላቅ 39 ላይ ይኸው ሐሳቡን እንጀምረው። ይኸው ከተሰቀሉትም ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለምን? ራስንም እኛንም አድን ብሎ ሰደበው ይላል። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ባለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ የለም። ይህ ግን ክፉ አላደረገም ብሎ ገሰጸው። ከዛስ ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ማን? ኃጢአተኛ። ማን? በደለኛ፣ ክፉ አድራጊው። ውሃ ነክቶታል? በፍጹም። ውሃ ካልነካውማ የእግዚአብሔርን መንግስት አይወርስም፣ ገነት አይገባም ይሉናል። ኧረ ሲሪየስሊ ይሄ ሰው ውሃ ነክቶት ነው የዳነው? አይደለም። እንዴት እንደዳነ እንይ እስቲ። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ዳግም ሳይወለድ ውሃ ሳይነካው ነው ይሄ ሰው የዳነው? ብራዘር አየህ፣ ሰው ዳግም የሚወለደው በክርስቶስ ኢየሱስ በማመን ነው። በክርስቶስ ኢየሱስ የሚያምኑ ሰዎች የዘላለም ሕይወት አላቸው። ለዚህ ነው ዛሬ በገነት ከኔ ጋር ትሆናለህ ያለው። ለምን? በክርስቶስ ኢየሱስ ላይ ስላመነ፣ በመንግስት በመጣ ጊዜ አስበኝ ስላለው። ይኸው ነው ወዳጄ። አሁን ከዚህ በላይ እድል አልሰጥም። መጽሐፍን ግለጥና ሰው ካልተጠመቀ ውሃ ካልነካው አይድንም፣ የእግዚአብሔር ልጅ አይሆንም። ማስረጃ አንተ አሁን ደግሞ ሚት አድርግልኝ ማለት ነው። የእግዚአብሔር ልጅ አይሆንም የተባለውን ማስረጃ አንተ ሚት አድርግልኝ ዳኒ። ስታስረዳኝ አሁን እኮ ስታስረዳኝ ሰምቻለሁ። አሁን ደግሞ በተራዬ እኔ ላስረዳህ ማለት ነው። ሚት አድርግልኝ እኮ ጥያቄ ይሄ ነው። አሁን አንተ የምታስረዳኝ ይህንን ነው። አይድንም ልጅ አይሆንም የሚለውን ነው የምታስረዳኝ። ችግር የለውም ዳኒ፣ እኔ ለማስረዳት ስለሆነ ሚት አድርገህ ስማኝ ነው። ቀጥል፣ ይኸው ቀጥል ብራዘር፣ እየጠበቅኩ ነው ያለሁት። እሺ በጣም ጥሩ። ከመጀመሪያውኑ ጥምቀት ማለት ክርስቶስን በሞትና በትንሣኤው መተባበር። ይህንንም ማስረጃ ከፈለግ
ሮሜ 6 ከ2 እስከ 5 ወይም እስከ 4 አውጥተህ ማንበብ ትችላለህ። ክርስቶስን በሞትና በትንሣኤ ካልተባበርክ ልትድን አትችልም። ሁለተኛ ደግሞ የጠቀስከው ጥቅስ ገላትያ 3:26ን ጠቅሰው ነበረ። በእምነት በኩል ሁላችሁም በክርስቶስ የእግዚአብሔር ልጅ ናችሁ ይላል። አንድ ከታች ብታነብ እኮ የሚለው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል ነው የሚለው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዚህ ከክርስቶስ ጋር አንድ ለመሆን ነው ሰው የሚጠመቀው። ከክርስቶስ ጋር አንድ ለመሆን ካልተጠመቅ አትድንም። ሲቀጥል ደግሞ እንደ መረጃ ያቀበልከው ይህ በቀኝ የተሰቀለ ወንበዴ ሳይጠመቅ ነው ወደ ገነት የገባው፣ ጥምቀት አያስፈልግም ብለህ ማስረጃ ስትነበረ ከመጀመሪያውኑ ይህ ወንበዴ ሊጠመቅ አይችልም። ከመጀመሪያውኑ ይህ ወንበዴ ጥምቀትን ሊጠመቅ አይችልም። ምክንያቱም ክርስቶስ አጥምቁ ያለው ሞቶ ከተነሳ በኋላ ነው። አጥምቁ ብሎ ትእዛዝን የሰጠው። ሲቀጥል ደግሞ ጥምቀት ራሱ ክርስቶስን በሞቱና በትንሣኤ ነው መተባበር ነው ካልን ያ ወንበዴ ክርስቶስ ሞቶ ሳያደርግ ሊተባበረው አይችልም ከመጀመሪያው ነው። ቆላሲያስ 2 ከ12 እስከ 14 አንድ ያውጥታ አንብቦ ዳኒ አንድ ያውጥታ አንብቦ ስልክ መጽሐፍ ያንተን ነው ግን ትምህርት እየጠበቅኩ ነበርና እየመጣሁልህ ነው። አይ ከስህተት ጀምሬ እየመጣሁ ነው። አንዴ መጽሐፍ ቅዱስ አውጣ ዳኒ። እኮ ከስተቴን የምታሳየኝ መጀመሪያ አንተ ትክክል መሆንን አሳየኝ። ከዛ ያልካቸው ጉዳዮችን እናወራለን። ወዳጅ አሁን እንደሱ አይታለም። አንተ ጥያቄ አይደል የጠየቅከው ወዳጅ? እኔ ከአንተ ጥያቄ ከጠየቅ የጠየቅከው ላይ ይሄ ነገሬ ብለህ እኔን ነው የምትጠይቀኝ። አሁን ማብራራት አትሰጥም። ማብራራት ምን እንጠያየቃለን? እንደሱ አይሆንም። አንተ ስታብራራ እኔ ምን አልኩኝ? አንተ ስታብራራ ምን አልኩኝ? ጠያቂ ካብራራ ለምን እንደምትበሳጭ አይገባኝም። እና ታዲያ እኩልነት አድርጎ ታዲያ እኩልነት የሚሆነው እኔ እናንተ ስንጠያየቅ፣ አየህ አንተ ጥያቄ እየሸሸ ቆይ አትደረብ ብራዘር፣ አትደረብ። እኔ ጠይቀ እየሰሙ ነው አሁን። አትደረብ ብራዘር፣ ማንም የሸሸ የለም። አይዞህ አትደበቅ። ይሄ ሁልጊዜ የምትለው ቃል እኮ አሁንም አታደርግም። ሰው ጠየቅከኝ አይደል? እየመለስክ አይደለም ብራዘር፣ እየመለስክ አይደለም። ምን የተጠየቀው ጥያቄ ምንድን ነው የጠየቀው? የተሳሳተውን ታብራራም ዝም ብያለሁ እኮ። እሱን እኔን ነው የምትጠይቀኝ። እሱን እኔን ነው የምትጠይቀኝ። እሱ አሁን ላይ እኔ የሰጠሁት ሐሳብ ላይ ስህተት ነው ብለህ እኔን ነው የምትሞግተኝ ብራዘር። እንደሱ ነው አምኝ እኮ ሞግተኛ። አሁን ዳኒ የተሳሳትከው እዚህ ጋር ነው ብለህ እኔን ነው የምትሞግተኝ። ቆመ ተሳስተሃል ብለህ እኔን ነው የምትጠይቀኝ። እሺ እዚህ ሞግት። ይህ በቀኝ የተሰቀለ ወንበዴ በቀኝ የተሰቀለ ወንበዴ ማስረጃ ያቀረብከው ማለት ነው። ሊጠመቅ ይችል ነበር በሰዓቱ? ጥምቀት ታዞ ነበረ በዛ ሰዓት አይደለም? ጥምቀት ታዞ ነበረ? ጥያቄው መልስልኝ። ወዳጅ ጥምቀት የሚታዘዘው ለመዳን ቆይ አትደረባ ብራዘር። እሺ ምን ሆነ? ጥምቀት ለመዳን እንዳልተሰጠ ላሳየ ነው። ምክንያቱም ይሄ ሰው አንዴ ወዳጅ የጠቀስኩበትን ነው። ለመዳን ጌታ ጥምቀትን አዞ አያውቅም መቼም ቢሆን። ጥምቀት ለመዳን ታዞ አይታወቅም። ራሳቸው በኦርቶዶክስ ሃይማኖት አሁን ጆ የጠየቀው ጌታ በመስቀል ላይ ተሰቅሎ በነበረበት ሰዓት ላይ ፈያታዊ ዘየማን በቀኝ በኩል የተሰቀለው ሊጠመቅ ይችል ነበር ወይ? ጥምቀት በዛን ጊዜ ታዞ ነበር ወይ ነው አይደል ያልከው? የውሃውን ጥምቀት የውሃውን ኤርሚ በካንተ ጋር ታዞ ነበር ነው አይደል ብለህ ያልከው? አዎ ታዞ ነበር ኤርሚ። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5ን ጥምቀት ብላችሁ ስለተረጎማችሁት እሱን ትእዛዝ ለኒቆዲሞስ የተናገረው መስቀል ላይ ሳይሞት በፊት ነው። ስለዚህ በእናንተው በራሳችሁ ቤተክርስቲያናችሁ ትምህርት መሰረት ጥምቀት አድመጥ በራሳችሁ በቤተክርስቲያኒቱ ትምህርት ማለት ነው። በእኛ በወንጌላውያን ትምህርት አላዘዘም ጌታ አዘጋገና። ግን በራስ በቤተክርስቲያን ትምህርት የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5ን ለኒቆዲሞስ የውሃ ጥምቀትን የተናገረው ብላችሁ ስላላችሁ፣ ይሄ ደግሞ ኒቆዲሞስን ጌታ ያወራበት መቼ ነው ማለት ነው? መስቀል ላይ ሳይደርስ በፊት ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ትርጓሜ ታዞ ነበር ጥምቀት። እኔ ደግሞ እንደናንተ ወርጄ ላውራችሁ በመጀመሪያ ይሄን በመጀመሪያ አይደለም፣ በመጀመሪያ ይሄንን አይደለም እንዳትከራከር። እኔ
እንደ ዳኒ አልታገሰም። እህታች ነው እምቦጭ ማድረግ ብራዘር ስናወራ ይሄንን በመጀመሪያ ዲና ያደርግና ከዛ ወደ እኛ ደግሞ ትመጣለህ ማለት ነው። ይሄን ታስተባብለዋለህ። አሁን ያልኩን የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ጥምቀት ብላ አልተረጎመችም፣ ግን እንደ ቲዮሪ አልተረጎመችም አይደል? እየመለስኩ ነው። ኤርሚ እየመለስኩ እኮ አልተረጎመችም አይደል? የምጠይቅህ መልስ አልተረጎመችም አይደል? ኤርሚ እየመለስኩ እኮ አልተረጎመችም። ድገመው እያልኩ ያለሁት አልተረጎመችውም ወይ? ድገመው ልመልስልህ። ኤርሚ እሺ፣ ሚዩት አድርጌሃለሁ። ስትከፍት ተደግመዋለህ። ካልሆነ ቃሌን አከብራለሁ፣ ታች አወርዳለሁ። አልተረጎመችውም። እንደ ቲዮሪ ደረጃ አስቀምጠዋለች። ቴንክ ዩ። አልተረጎመችውም ማለት ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የአንድምታ ትርጓሜ ምንድን ነው ብሎ የሚለው ራስ ወንድምነት ላይ ያመጣውን ጥያቄ ራስ ተጠመድክበት ማለት ነው። የዮሐንስ ወንጌል አድምጠኝ። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ምን ብላ ነው በአንድምታ ትርጓሜው ላይ ተረጎመችው? ኢየሱስ በመስቀል ላይ ከመሰቀሉ እና በትንሣኤ ከመነሳቱ በፊት የጥምቀትን ስርዓት ለኒቆዲሞስ አስተምሮታል እያላችሁ አይደል እንዴ ስታናፉብን የምትሉት? የአንድምታው ትርጓሜ ምንድን ብሎ የሚለው ልግለጥ ካሜራዬ። ኤርሚ እያልክ ያለኸው ለጥምቀት አይተረጎም። የአንድምታው ትርጓሜ ምንድን ነው ብሎ ያለው ያንን ክፍል የዮሐንስ ወንጌል መጽሐፍ ምዕራፍ 3 ይሄ ማለት ለኒቆዲሞስ ጥምቀትን ነው የነገረው አይደል እንዴ ብላችሁ የምትሉ? እሱማ ጥምቀትን ነው። እኔ ምን አልኩ ታዲያ? በቃ ስለዚህ የዮሐንስ 3:5 ለኒቆዲሞስ ጥምቀትን ከነገረው ጌታ የጥምቀት ትምህርት ያስተማረው በእናንተ አስተምሮት መሰረት ከትንሣኤ ከሙታን ከተነሳ በኋላ ሳይሆን የማቴዎስ 28 እና የማርቆስ 16 ላይ ያለውን የመጨረሻውን ትእዛዝ ላይ ያለውን ሳይሆን በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ለኒቆዲሞስ ገና አገልግሎቱ በጀመረበት ጊዜ ነው ያለው ማለት ነው። ስለዚህ መጠመቅ ነበረበት ማለት ነው። ለቀድም ለወንድምነት ያቀረብከው ፈያታዊ ዜማን አልነበረበትም። ምክንያቱም ደግሞ ለምን ነው የነበረበት? የዮሐንስ 3:5 ለኒቆዲሞስ ጥምቀትን ያስተማረው ብላችኋል። እንደዚህ ነው ቅርቃር ውስጥ ምከተ ማለት ነው። ስጂ ወንድምን አድመጥ መልስ። እሺ ቤተክርስቲያን ጥምቀት ብለዋለች። ካልሆነ ካሜራ ከፍታለሁ ትልቁ ላይ ሆኜ ማለት ነው። ችግር የለውም። ቤተክርስቲያን አሳያለሁ መጽሐፎች ልመንልህ። ለጥምቀት ነው እኮ ለጥምቀት ነው። ስለዚህ ለኒቆዲሞስ ጥምቀትን ያስተማረው ማለት ነው ጌታ። አዎ ጥምቀትን ያስተማረው። ስለዚህ ጥምቀትን ጌታ ከመስቀል ላይ ከመሰቀሉ በፊት አስተምሯል ማለት ነው። በጣም ጥሩ አስተምሯል። ግን ስለዚህ ወንድምነትን ቅድም ታዲያ ወንድምነትን ታዲያ ቅድም ለምንድን ነው የጠይቀው? አንበሳ ላይ ያጫውተ ማለት ነው። እንደዚህ ነው። አየህ አይደለም? ለምንድነው ወንድምነትን የጠየቀው? ለምንድነው ወንድምነትን የጠየቀው? ለምንድነው የጠየቀው? ፈያታዊ ዜማንን ያ በመስቀል ላይ ለምንድነው የጠየቀው ነው ያልኩ። መልስልኝና ከዛ ቀጥሉ። እንደዚህ በራስ በትር ከተደበደብክ ቀጠል ማለት ነው። ለምን ነበር የጠየቀው ወንድምነትን? ችግር የለውም። እኔ ከአንተ ጋር እዚሁ ይጨርሳሉ። አንዴ እኔም ሊይዘህ ስለሆነ ልመልስልና እኔ ደግሞ ጠይቃለሁ። በጣም ጥሩ። ኢየሱስ ክርስቶስ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አያትም ብሎ ስለ ጥምቀት አስተምሯል። ግን ያንን ጥምቀት ደግሞ አንዴ ኤርሚ ይልቅ አንዴ ታገሰኝ፣ ይቅርታ፣ ችግር የለም። ያንን ትምህርት ደግሞ ክርስቶስ እንደ ትእዛዝ አጥምቁ ብሎ ያዘዘው ክርስቶስ ሞቶ ከተነሳ በኋላ ነው። ያንን ጥምቀት ተግባራዊ እንዲሆን ያዘዘው። ሲቀጥል ደግሞ በቆላስይስ መልእክቱ ምዕራፍ 2 ቁጥር 14 ላይ ቅዱስ ጳውሎስ ምንድን ነው የሚለው? በክርስቶስን በሞቱና በትንሣኤ የምንተባበሩ በጥምቀት እንደሆነ ይነግረናል። በሞቱና በትንሣኤ ያ መስቀል ላይ ያለው ወንበዴ ደግሞ ክርስቶስ በሞቱ አልጠየኩም። በሞቱና በትንሣኤው የሮሜ መልእክት መጽሐፍ ምዕራፍ 6 አይደለም የጠየኩህ። እኔ የጠየኩህ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 3 የጠየኩት ለምንድን ነው? በራሳችሁ አንደኛ በራስ ማኖህን በደንብ ነክተዋል። በራሳችሁ አድመጠኝ። በዮሐንስ 3:5 እኮ ስለዚህ ካመንክ ቅድም ለወንድምነት የጠየቀው ጥያቄ ፖለቲካ ልትሰራ ነበር። አትደርብብኝ። ወንድምነት ላይ የሆነ ፖለቲካ ልትሰራ ጨዋታ ልትጫወት ነበር የፈለግከው። በራሳችሁ በቤተክርስቲያናችሁ የአንድምታ ትርጓሜ በዮሐንስ 3:5 መሰረት
ጥምቀትን ለኒቆዲሞስ አስተምሮታል አስቀድሞ ብላችሁ አዞታል አስተምሮታል። ከዳግመኛ ካልተጠመክ ወደ እግዚአብሔር መንግስት አትገባም ብሎታልና ስለዚህ ኒቆዲሞስ ተጠምቋል እንኳን ስትባሉ አይን ፍጥጥ ጥርስ ገጠጥ ነው እና ሲጀምርም የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የውሃ ጥምቀትም አይደለም ግን በራስ ቤተክርስቲያን መጽሐፍ በተረጎመችው የውሃ ጥምቀት ነው ብላ ያልከው ቅድም ለወንድምነት ያቀረብከው ጥያቄ መልሶ የጋለው አሎሎ እሳት እጅህ ላይ ሳይሆን ብብትህ ስር አስቀመጥኩት ማለት ነው። በራስ በትር መመታት ማለት በራስ በትር መመታት ማለት እንደዚህ ነው። አየህ። እሺ ላውራ። ከወንድምነት ጋር ቀጥሉ። በቃ ከወንድምነት ጋር ቀጥሉ። አይ አንድ እሺ፣ ከአንተ ጋር ጥያቄ ያለኝ ኖ ከወንድምነት ጋር ቀጥሉ። አሁን በስነ ስርዓት ጨርሱ። የጀመርክ ወዳጅ እሱም አይመልስም። ጥያቄ ያለኝ እኮ አሁን በስነ ስርዓት እኮ ነው እያወራ ያለሁት። ኤርሚ እኔ የሚገርኩ ከወንድምነት ጋር ጨርሱ። ከዛ ሲጨርስ ከኔ ጋር ትቀጥላለህ። ቴንክ ዩ። እሺ ከወንድም ጋር እንዲጨርስ እኮ ከአንተ ጋር አንድ ያልመለስክልኝ ጥያቄ ወዳጅ። እሺ ዳኒሻ እሺ ና እንቀጥል። ዳኒሻ ቴንክ ዩ ወንድምነት። ሶ ቀደም ያልከውን ሐሳብ አይሰማም ብራል። ዳኒ አንድ ቀን ይሰማል። ዳኒ አንድ እኮ ጠይቀሃል እኮ ተመለሰልህ የጠየቅከው ጥያቄ ብራል እኮ ከኤርሚ ጋር ያወራነውን ሰምተሃል? አዎ በደንብ ሰምቻለሁ። በጣም ጥሩ። ይህ ወንበዴ ሊጠመቅ ይችል ነበር? በእኛ ቤተክርስቲያን አተረጓጎ፣ በኦርቶዶክስ ቤተክርስቲያን ተዋህዶ አተረጓጎ እንደዛ ከሆነ መጠመቅ አለበት ብላ ነው ቤተክርስቲያን የምታዘው። ያልተጠመቀ ሰው ልጅነትን አያገኝማ በአንተ መሰረት። በጣም ጥሩ በጣም ጥሩ። እሺ ዳኒሻ አንደኛ ውሃ የሚለውን ጥምቀት አይደለም ሲል ለጥምቀት አይደለም ሲልም ሰምተዋል አይደለም? ውሃ የሚለው ጥምቀት አይደለም ሲል ሰምተዋል አይደለም? ምን አሁን የምታወራውን ሐሳብ ሰብስበው አብራት አይበታተንም። ክፍሉ ላይ ማውራት ከፈለክ ክፍሉን እናውራ። አሁን ራስን ለምደብቀህ ታወራለህ። መጀመሪያ ላይ የጠየቀውን ጥያቄ ይሄው ወንድምነት በማስረጃ ነገረ። ከዛ እንቀጥል። አሁን እኔን ለጠየቀኝ ጥያቄ ደግሞ ልቀጥልልህ ካቆምኩበት። ጠይቀኸኛል እኮ ረሳው ጥያቄ ስለ ዮሐንስ ወንጌል ነው የምናወራው ዳኒ። ስለ ዮሐንስ ወንጌል አዎ፣ ስለ ማለት እንትና ወንድም ዓለም ትሰማለህ? ጥያቄውን የተሰቀለው ከክርስቶስ ኢየሱስ ጎን የነበረው ያ ወንበዴ እንዴት ሳይጠመቅ ዳነ የሚለውን ሐሳብ አንተን እያወራን ነበር አይደል? እሱ ጋር እንመጣለን። ጥምቀቱ ከጠፋ እኮ የወንበዴው መጠመቅ አለ መጠመቅ እኮ ትርጉም የለውም እኮ። ጥያቄውን ተውኩት በላ ብራዘር፣ 10 ቦታ ላይ አትርገጥ። ተውኩት፣ ያነሳሁትን ጥያቄ ተውኩት። በቃ ካልተውከው እንመለስ ወደ ጥያቄው። እሺ ለጥያቄው ውሃው ጥምቀት መሆኑን ታምናለህ ዳኒ? ወንድም አለ አንተ ለጠየቅከው ጥያቄ ቤተክርስቲያን ያንተን ጥያቄ የሚያፈርስ መልስ አላት ነው ያለው። ወንድምነት አፈረሰብህ እኮ ቤተክርስቲያን፣ እኔን አይደለም። ካላፈረሰ ይሄ ሰውዬ ተጠምቋል? ነገር እኮ ሊጠመቅ አይችልም። ትእዛዝ አልተሰጠም። አጥምቁ ተብሎ ትእዛዝ አይችልም እያልኩ። እሺ መጀመሪያ አጥምቁ ተብሎ ትእዛዝ አልተሰጠም። ክርስቲያን እኮ ይገባል ትእዛዝ። ኦኬ፣ ስለዚህ አያጠምቁም ነበረ ማለት ነው ሐዋርያቶች ከክርስቶስ በፊት ትእዛዝ ሳይሰጣቸው በፊት አያጠምቁም እንዴ? ያጠምቃሉ ልጅ እናንተ። ቆይ አሁን እኛ በማስተር ያንተን ነው እኔ ጋር አትደበቅ ብራዘር፣ እኔ ጋር አትደበቅ። እምነትን በግልጽ ነገር አያጠምቁም ነው አለ አርጊውመንት። ከትእዛዙ በፊት አያጠምቁም። ያጠምቃሉ ወይስ አያጠምቁም ብራዘር? እሺ አያጠምቁም። ከትእዛዙ በፊት አያጠምቁም። በቃ እሺ፣ በቃ አሁን ስሜት ያቱን አንዴ ተረጋጋ። መረጋጋት ያስፈልጋል ብራዘር፣ ሰው መማር ስላለበት ማለት ነው። እኔም መማር ስላለበት ነው ጥያቄውን እየጠየቅኩ ያለሁት። እኔ አሁን የፕሮቴስታንት አስተምሮ ምን እንደሆነ እንዳይ ስለፈለኩ አንድ ጊዜ ልጠይቅህ። አንድ ብራዘር ረጋ በል ወንድም አለ። መረጋጋት ጠፍቶብሃል። ይኸው አይችሉም አልከን፣ አያጠምቁም ነበር አልከን። አሁን ልናወራ ስለሆነ ማውራት መነጋገር ስላለብን ማለት ነው። እሺ ይኸው አንድ ላውጣል። እሺ ይኸው ሰምታችሁታል። እሺ ይኸው እኔም እሱን ላወጣለት ነበር። አዎ እንዳትከድ አሁን ይሄን ንግግር እንዳትከድ። ከዚህም በኋላ
አንድ በቃ አንድ ከዚህም በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበር ይላል። ይቺን ጥቅስ እንዳትቀይራት ወንድም አለ ፉከራውን ተውና ጠየቅኩ። እግዚአብሔር ይስጥህ በጣም ፉከራውን ተውና ጠየቅኩ። እሺ ጠየቅኩ። ያጠምቅ ነበር ይላል። ቅድምና አያጠምቁም ማለት የኦርቶዶክስ እምነት የትኛው ነው? የኦርቶዶክስ ሳይሆን መጽሐፍ ቅዱስ ግን ታነባለህ ዳኒ? ወዳጅ አሁን ተው ፉከራውን። ስላነበብኩ አይደል እያወጣው እያሳየው ያለው። አያጠምቁም ብለሃል። ይኸው ጌታ ከደቀ መዛሙርቱ ጋራ ይኸው ተቀምጦ እሱ አላጠመቀም፣ ደቀ መዛሙርቱ ግን እንደሚያጠምቁ ይናገራል። እስኪ አውጣው ክፍሉ። ይኸው አታውቀውም፣ አንብባ አታውቅም። ኧረ አውቀዋለሁ በጣም ነው ማለት አይታነበው። ይኸው ከዚያ በኋላ ኢየሱስ ከደቀ መዛሙርቱ ጋራ ወደ ይሁዳ ሀገር መጣ። በዚያም ከእነርሱ ጋራ ተቀምጦ ያጠምቅ ነበር። ከእነርሱ ጋራ ተቀምጦ በጣም ጥሩ። ይሄ ልጅነት ማግኘት ጥምቀት ነው እንዴ ዳኒ? ወንድም አለም የተጠየቀው መልስ ዳኒ። ይሄ ልጅነት ማግኘት መልስ ከሌለ አስቀምጣለሁ፣ እታች አስቀምጣለሁ። ብራዘር የተጠየቀውን መልስ ነገር ይሄ ጥምቀት የደዌ ጥምቀት ነው። ይሄ ጥምቀት የምን ጥምቀት? የምን ጥምቀት ነው? የመዳን የስጋ ኖርማል ለህም የሚጠመቁት ጥምቀት እንጂ የስላሴ ጥምቀት ማግኛን አይደለም። እኔ ከኤርሚ ጋር ላወራ እችላለሁ። የስጋ ጥምቀት የደዌ ጥምቀት ነው አላለ? የደዌ የስጋ ጥምቀት ኤርሚ ካላስወረድከኝ ከአንተ ጋር ላወራ ዝግጁ ነኝ። ና የት ነው የምትደበቀው? ኤርሚ በጣም ይርቃል ብራዘር፣ ይርቃል። እውቀት መች ኖሮ? ኧረ በእግዚአብሔር በዚህ ጉዳይ ና ብራዘር የደዌ ጥምቀት ና መሸሽ የለም ብራዘር። ጀምረሃል አይደል? ና የደዌ ጥምቀት ነው ማስረጃ ነው። እኔ ማስረጃ ይኸውልህ፣ አለማወቅን ጥቅሱን እንኳን አሁን የምታውቀው አንብበው አታውቅም ብራዘር። የደዌ ጥምቀት የሚባል ሐዋርያቶች ያጠምቁት የነበረውን ጥምቀት ከእግዚአብሔር ቃል አንተ የደዌ ጥምቀት የሚባል መጽሐፍ ቅዱስ ውስጥ ካለ አንተ ቶሎ በል ሐዋርያቶች የሚያጠምቁ ዳኒ ምንም 18 ጊዜ ዳኒ አትበለው። አምጣ በቃ መረጃውን አምጣ። ዳኒ አትበለው መረጃውን። እሺ ኤርሚ ዝም በል አንዴ ሚውት አድርገው፣ ወይ ከአንዳችሁ ጋር ላወራ ሚውት አድርገው። ያው ከዳኒ ጋር ዳኒ አትበለው መረጃ ውስጥ ቀጥሉ። እየሰማናችሁ ስለሆነ የደዌ ጥምቀት መረጃ ስለኝ እሺ እኮ አንዴ ቢያንስ እሺ የማቆል ላስተምራችሁ፣ ለመማማር እስከሆነ ድረስ የማቆል ላስተምራችሁ። ሚውት አድርገው። እሺ መጽሐፍ ቅዱስ ውስጥ 3 ጥምቀት አለ። አንደኛው የንስሐ ጥምቀት ዮሐንስ ጥምቀት ይባላል። ሁለተኛው ለህመም ለስጋ ለደዌ የሚጠመቁት ጥምቀት አለ። ሶስተኛውና ዋነኛው ቅዱስ ጳውሎስ አንዲት ጥምቀት ያላት ልጅነት ማግኛ ጥምቀት። ገባህ አይደለ ዳኒ? ቅዱስ ጳውሎስ አንዲት ጥምቀት ያላት አሁን የስጋ ጥምቀት ሐዋርያቶች የሚያጠምቁት የስጋ ጥምቀት አንተ ማስረጃ አንተ ሐዋርያቶች የሚያጠምቁት የስጋ ጥምቀት የስጋ ጥምቀት ነው ብለሃል። ሐዋርያቶች ያጠመቁት የስጋ ጥምቀት አንተ እየመለስኩልህ ነው ዳኒ። ክርስቶስ ብራዘር አንተ የተጠየቀው ይሄን ነው። የስጋ ጥምቀት የተባለ ሐዋርያቶች ያጠምቁት የነበረው የስጋ ጥምቀት የተባለ ለደዌ ሐዋርያቶች ሰዎችን እያጠመቁ ይፈውስ እንደሆነ ነበረ ማስረጃ አንተ። እኔ ስለ ሐዋርያቶች ሰው ይጠመቅ ነበር። ሰማይ ዳኒ ወንድም አለ። እኔ ስለ ሰው ነው ያልጠየቅኩም። የጠየቅኩ ሐዋርያቶች ያጠመቁት አይዞ ብራዘር ሐዋርያቶች ያጠመቁት ብራዘር አይዞ ሐዋርያቶች ያጠመቁት የደዌ ጥምቀት ነው አላልከንም? እያልክ ያመጣውን ጥቅስ ነው ያመጣውልህ። አንተ ያልከን እኮ ያጠመቁት የደዌ ጥምቀት ነው አልከን አይደል? እንዳትረሳ፣ ሾርት ሚሞሪ አይደለም ብራዘር። ያጠመቁት የስጋ ጥምቀት ነው አላልከንም? የደዌ ጥምቀት ነው አላልከንም እኮ። ይህ ማለት የልጅነት ማግኛው በአብ በወልድ በመንፈስ ቅዱስ ስም የሚጠመቁት ጥምቀት አይደለም። ያውኑ ማስረጃ የደዌ ጥምቀት መሆኑን ማስረጃ አምጣ። ጥያቄው እሱ የደዌ ጥምቀት መሆኑን ማስረጃ አምጣ እኮ። ማስረጃው ልስጥህ አንተ እኮ ዝም በል። ሐዋርያቶች የደዌ ጥምቀት እንደሚያጠምቁ ማስረጃ አምጣ። ዳኒ እኮ ማስረጃ ልስጥህ ዝም በል። አራት ነው እየጠበቅን እስካሁን። ማስረጃው ምን መሰለህ ዳኒ?
ይህ የልጅነት ማግኛው ጥምቀት በአብ በወልድ በመንፈስ ቅዱስ ስም የምትጠመቀው ጥምቀት ክርስቶስ ሞቶ ከተነሳ በኋላ ሐዋርያቶችን ማጥመቅ የጀመሩት ወይም የጠየኩ የደዌ ጥምቀት የሚለውን ሐዋርያቶች የደዌ ጥምቀት እንደሚያጠምቁ ማስረጃ አምጣ፣ ከሌለ የለኝም ነው የሚባለው። በእግዚአብሔር ሕዝብ ላይ አስቀጥም ብራዘር። አትዋሽ። ኧረ አንተን እየቀለድክ ያለኸው ዳኒ። በቃ ሻንጣ ብራዘር። የተጠየቀው ጥያቄ አያጠምቁም ማለት ዋሸ። ሲያጠምቁ አሳየን። ሲያጠምቁ ይሄ ጥምቀት አላሳየኝም። ስለ ስላሴ ጥምቀት እኮ አይደለም ያሳየኝ ዳኒ። ወደዚህ ስሙት እንግዲህ ስለ ስላሴ ጥምቀት አይደለም አላየውም አለ ብራዘርስ። እና ደግሜ ክፉን አመጣልሃለሁ። ይኸው ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያም ከነሱ ጋር ተቀምጦ ያጠምቅ ነበረ። ማን ነበረ? አብሮ ኢየሱስ ነበረ። ከነሱ ጋር ምን ያደርግ ነበር? ያጠምቅ ነበረ። ይኸው አየህ ብራዘር፣ አላሳየኝም አትበል። ይሄ ጥምቀት ምንድነው ስትባለ ይሄ የደዌ ጥምቀት ነው አልክ። ሐዋርያቶች ያጠመቁት የደዌ ጥምቀት ነው አልክ። የደዌ ጥምቀት የሚባል ሐዋርያቶች ያጠመቁት እስቲ ማስረጃ አምጣ። እዚህ ጋር ነው ያለው። ከሌለ በቃ እሸኛለሁ ማለት ነው። እታቸው ወሰማል። ዋው ወረደ እንዴ? ወረደ፣ በራሱ ወረደ። የለውም ከአቅም በላይ ሆነበት። በለፈለፉ ይጠፉ ማለት ይሄ ነው። በለፈለፉ ይጠፉ ማለት ይሄ ነው። ኤርሚ በለፈለፍ ይጠፉ ነው ያልከኝ። እሺ ና ወደ ማስረጃው ግባ። ና በመጀመሪያ ነገርኩ፣ ህዝቡን አታሳስጋኝ። ና ብራዘር፣ ወደ ማስረጃው ግባ። ወደ ማስረጃው ግባ ብራዘር፣ ወደ ማስረጃው ግባ። ሰው ለኖርማል ለድነት ለስጋው ድነት አንተ የስጋ ድነት መሆኑን ማስረጃ አንተ። የስጋ ድነት መሆኑን ማስረጃ አንተ። ነገርኩ እኮ ይሄ ጥምቀት የስላሴ ጥምቀት ካልሆነ የእሱ ጥምቀት ማስረጃ አንጣ ማስረጃ መሆኑን ማስረጃ አንተ እኮ ሄደን እዚህ ጋር የስጋ ደዌ የሚል የለው። አንተ የስጋ ደዌ የሚል ካለ አንተ የስጋ ደዌ የሚል ከሆነ አንተ የታለ የስጋ ደዌ? በስጋ ደዌ ያጠምቁ ነበር የሚል የስጋ ወንድም አለምና ተናገር፣ አሳይ ማስረጃ። ወንድም አንዴ 4 1 እና 2 3 እናወጣለን። ምዕራፍ እሱ ለስጋ ደዌ ነው ብሎ አይደል ብሎ ያለው እስካሁን አላሳየም። እንዳትለቀው 4 1 እና 2 3ን ከፍ አድርገው ምን እንደሚሉ ሚዩት አድርገው እንዲህም እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። ልብ በሉ፣ ያጠምቅማል። አየ የሚያጠምቀው ምን ለማድረግ ነው? ከስጋ ደዌ ሊፈውሳቸውና ሊያነጻቸው ሳይሆን እሱ በእርግጥ አላጠመቀም። እዚሁ ክፍል ላይ ይናገራል። ቆይ ማብራራቱን ላንብበው። ያጠምቃል ማለትም ፈሪሳውያን እንደሰሙ ባወቀ ጊዜ ይሁዳንም ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ኦኬ ቁጥር 1 ላይ መልስልኝ። ይሄ ሰው አሁን እዚህ የምትሰሙት እዚህ ጋር የስጋ ደዌን በሽታን ለመፈወስ ነው ያጠመቁት አለ። መረጃ አምጣ ተብሎ ሲባል እስካሁን ድረስ ያው እንግዲህ የማይወጣበት አዘቅት ውስጥ ነው የገባው። ከዳንኤል ጋር ይቀጥላል። ጌታ ግን ያጠመቀው ሳይሆን ደቀ መዛሙርቱ ጋር አብሮ ተቀምጦ ደቀ መዛሙርቱ ያጠመቁት ጌታ ባለበት በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 22 ላይ ያለውን እዚህ ምዕራፍ 4 ቁጥር 1 እና 2 3 ላይ ሲናገር ምን ሊያደርግ ነው ጌታ ሐዋርያቱ ያጠመቁት? እዚህ ጋር ምዕራፍ 4 ቁጥር 1 ላይ አሁን ባነበብነው ክፍል ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። ምን ለማድረግ ነው ጌታ ሐዋርያቱ እዚህ ጋር እያጠመቁ ያሉት? ደቀ መዛሙርት እያደረገ ነው ማለት ለደቀ መዝሙርነት ነው። ደቀ መዝሙር ማለት ምን ማለት ነው? ተከታይ ማለት ነው። ኦኬ ደቀ መዛሙርት ያደርጋል፣ ያጠምቅማል ማለትም
ፈሪሳውያን እንደሰሙ ባወቀ ጊዜ ይላል። ይሄ ሰው ምንድነው ብሎ የሚለው ከስጋ ደዌ ሊፈውሱ ነው የሚያጠምቁት አለ። መጽሐፉ ግን ደቀ መዛሙርት ሊያደርጉ ነው ያጠምቁ የነበረው። ወንድምነት የስጋ ደዌውን ያሳያል። እኛ ይሄ የዚህ ጥምቀት ዓላማው ደቀ መዛሙርት ለማድረግ እንጂ ከስጋ ደዌ ለመፈወስ ነው አይልም። የ3:22 4:1 እና 2:3 ላይ ሲያነበው የመጣው ጴንጤ ቤት ነው ቻለው። ወንድምነት ቀጥሉ። ችግር ኤርሚ እዚሁ ጥያቄ ልጠይቅህ። እሺ ወንድምነት ተቀበል። ምንም ጥያቄ መጠየቅ ላይ አይደለም። ና ማስረጃ ዳኒ ማስረጃ እየሰጠው ነው። እኔ ማስረጃውን እሰጥሃለሁ። ምንም ተጣጣቀም እስካሁን ድረስ የደዌ ስጋን ከደዌ ከበሽታ ለመፈወስ ከደዌ ለመፈወስ ያጠምቁ ነበር የሚል የመጽሐፍ ቅዱስ ትምህርት የለም። ባዲስ ላይ ካለ አንተ እስቲ ዮሐንስ ወንጌል ምዕራፍ 9 ቁጥር 7 ላይ ያውጣልኝ አንዴ። ስለ ሐዋርያቶች ከደዌ እንደሚያጠምቁ ልታሳየን በጣም ጥሩ። ስለ ሐዋርያት አንተ በፈለከው ነው እንደምትሄደው ዳኒ ብራዘር አው ማውጣት አይጠበቅም። የዮሐንስ ወንጌል መጽሐፍ ምዕራፍ 9 አይነ ስውሩን ሰው ሄዶ በተለየም ታጠብ ነው ብሎ ያለው ጌታ ነው። ሰው ሂድና ታጠብ ብሎ ያለው ማንም ያጠመቀው የለም። ተከታትሎ ልብ በል ወዳጄ፣ የምታወራው ከጴንጤ ጋር ነው። መጽሐፉን መግለጥ አያስፈልገንም ነው ብዬ የምልሽ ብራዘር። መጽሐፉን ስለምናቀው እኩል አታውራ። የጠቀስከው ጥቅስ ሄደን መግለጥ አይጠበቅብንም። የአምላካችን የእግዚአብሔር ቃል ምን እንደሚል ስለምናቅ። ኦኬ። የዮሐንስ ወንጌል መጽሐፍ ምዕራፍ 9 አይነ ስውሩን ሰው ጭቃ ቀብቶ አይኑን ምራቁን እጥፍ ብሎ በሬት ላይ ጭቃ ቀብቶ ሂድ በሰሊሆም ታጠብ ብሎ አለው ይላል እንጂ ሂድና ያጥምቁህ ብሎ አላለው። ኦኬ። እሱን አሁን ያመጣው ከስጋ ደዌ ለመፈወስ ያጠምቁ ነበር አልክ። ያንን አይነ ስውር አሁን ቢሄድ የሰሊሆም መጠመቂያ የተባለው የንጉሱ መጠመቂያ ጋር ሐዋርያቱ ተከታትለው ሄደው አጠመቁት ብሎ የሚል የለም። ስለዚህ አውጣት በለን። እሺ የትኛውም መጽሐፍት ላይ ለስጋ ደዌ ያጠምቁ ነበር ብሎ የሚል ሄድና አምጣና አሳየን። ይኸው ወንድምነት ቀጥሉ። ቴንክ ዩ ለምን አንዳችሁ አታወሩኝም? ዳኒ ወይ ኤርሚ ጋር ልጨርስ ወይ ካንተ ጋር ልጨርስ። ለእኔ ችግር የለብኝም። እንደው ከኤርሚ ጋር ላውራ አልኩኝ እኮ ነው። ኤርሚ ችግር የለብኝም። ወንድምነት ይርቃል እኮ አልኩ። ገና እውቀት የለም ብራዘር። አሁን እንተያይ ይራቀኝ ችግር የለውም። እኔ ስታልፈኝ ከዛ ወደ ወንድምነት ጋር ይላል። እኔ ጋር መጀመሪያ እኔ ነበር ከዛ ወደ ወንድምነት አንተ ጋር እንዳውራ የመጽሐፍ ቅዱስን ጥምቀት ራሱ አላወቀውም እኮ ይሄው ስላልኩ ማስረጃ ነው የጠየቁት። እውቀት አለህ አይደል? አንተ እውቀት አለህ አይደል? እውቀት የለኝም ግን ከሌለ ታዲያ ምን ትሰራለህ ብራዘር? ከሌለ ምን ትሰራለህ? እውቀት ያለው ያውራ ጊዜ አታባክ እታቸው ለቀ እውቀት የለኝም ግን የኔን ጥያቄዎች አልመለሳችሁልኝም። ይሄው ጥያቄንም አሁን ተጠይቀሃል እኮ። ተጠይቀህ እንዴት ነው ጥያቄን አልመለስም የምትለው? ጥያቄ እኮ ተጠይቀሃል ወዳጅ ጆ ረስተው ነው። ሾርት ሚሞሪ እኮ እንዳትሆኑ ነው ባይዘው እየጻፍን እያልን ያለው። ምክንያቱም ሾርት ሚሞሪ ናቸው። ይሄው አጥምቀው አያውቁም አልክ፣ ገለጥን፣ አሳየን በእግዚአብሔር ቃል ውስጥ ሐዋርያቶች እንዳጠመቁ። ከዛ ይሄ ጥምቀት ደግሞ የስጋ ደዌ ጥምቀት ነው አልከ። እሺ ማስረጃ ስጠን። ይሄው እሱ ጋር ነው ያለው። መሄድ አቃተህ ብራዘር። ነዳጅ እንደጨረሰ መኪና ዳገት ላይ በቃ እየተንተፋተፍክ ነው ያለው ወዳጅ። ይሄው ቀጥል። ቤተሰብ ነው እኮ እያወራህ ያለው። ማስረጃ ግለጥ። ግን ማስረጃ እኮ ነገርኩ። መጽሐፍ ቅዱስ ላይ 3 አይነት ጥምቀት አለ። አንደኛው የስጋ ደዌ ምኑ ጋር ነው ያለው? አሳየን። ሐዋርያቶች የስጋ ደዌ ያጠመቁበት ቦታ አሳየን። ዳን እየመለስኩልህ ነው እኮ። ምን ሆነ ነው? ጥቀሳ ወዳጅ። ለስጋ ደዌ ሐዋርያቶች ያጠመቁበትን ቦታ አምጣ። እሺ በጣም ጥሩ። አሁን ዞሮ አንተን ሊያዝ በራሱ ጥቅስ ማስረጃ ምንም ብራዘር ማስረጃ ያቀረበው ነው ነው ማስረጃ መጀመሪያችን ዳገቷን ውጣታ ብራዘር ውጣት እንጂ አትተናፈ እዚህ ጋር ቆምክ እኮ ብራዘር። ዳገቷን ውጣ። ነዳጅ ጨረስ ብራዘር። ነዳጅ ዳገቷን ስትወጣ ከዛ ነው የምትጠይቀኛል። መጀመሪያ እቺን ውጣት ብራዘር። ናኒ ዳገቷን ውጣ። ሰማ ዳኒ ዳገቷን ውጣት ጆዬ እኔ ወንድ ነገርኩ። እዚህ ጋር መጽሐፍ ቅዱስ የሚያነብሰው ያውቃል። አንተ አንተ ታነብየለ እኔ አላነብም። ምን አላነብም ግን አንተ አታነብም። ሳታነብ እየነገርከን ወደ ለመለስ ታታነብ እየነገርከን ነው ምናምን ወደ
ምኑ ጋር ነው ያነበ ማለት የማታነብ ከሆነ ምንድነው ከየት ነው የምታገኘው? የማታነብ ሰው ከሆንክ ከእግዚአብሔር ቃል አለ የምታወራል ማለት ነው። እንዴት እንመል? ብታነብ ታሳየን ነበረ። ቢያንስ ዳንኤል ክርክር እየሆነ እኮ ማስረጃ ብራዘር፣ ዳገቷን ውጣት። ዳገት ላይ ነው ያለው። ውጣት ብራዘር። ነዳጅ እንደጨረሰ መኪና ነው ያለው። እሺ ሚዩት አድርግልኝ አንዴ። ናና ብራዘር፣ ቤቱን የምመራው ነኝ አንተ አይደለም። ማስረጃ እየነገርኩህ ነው ዳንኤል። መጽሐፍ ቅዱስ ምን ላውጣ? አንዴ ዳንኤል ሐዋርያቶች ለስጋ ጥምቀት ያጠመቁበትን ቦታ አንጣ። ምኑ ጋር ክፍል አንጣ። ህዝብ እየጠበቀ ነው ያለው። እኔ ኧረ አንተ እኮ ዝም በል። በጉጉት እየጠበቀ ነው ወራው። መጽሐፍ ቅዱስ 3 ጥምቀት ያውቃል። እየመለስኩልህ ነው ዳንኤል። አንደኛው ጥምቀት ደጋገምከው። የስጋ ደዌ ጥምቀት ሐዋርያቶች ያጠምቁ ነበር። ማስረጃ አንጣ። እሱ ጋር ነው ያለው። እኔ አልፋታ። ሐዋርያቶች ለስጋ ጥምቀት ያጠምቁ ነበር ብለሃል፣ ውሸትህን ነው። ምክንያቱም አጠመቁ ብለህናል። እዚህ ጋር ለስጋ ጥምቀት ማስረጃ አንጣ። ያጠመቁት ጥምቀት እኮ ነገርኩህ። የእንትን ጥምቀት አይደለም፣ የልጅነት አንጣው። የስጋ ጥምቀት መሆኑን የስጋ ደዌ ጥምቀት መሆኑን አንጣ። ማስረጃ አለኝ። ያውኑ ጥቅስ አውጣ። ሐዋርያቶች ለስጋ ጥምቀት ለደዌ ለበሽታ ጥምቀት ያጠምቁ ነበር ያልከን ያለው አንጣ። የቱ ጋር ነው ያጠመቁት ሐዋርያቶች? ያውኑ ጥምቀት ያውኑ ዮሐንስ ወንጌል 3:22 ነው መሰለኝ ያወጣችሁታ። አውጣው። ሰምታችሁታል ማለት ወንድምነት አሁን በደንብ አባቶላል። እንደማትሄድ ግን አላሳይም። ያው ምን ላውጣ? እሺ ችግር የለም። እሺ ምን ላውጣ? አሁን አንተ ማስረጃ ያቀረብከውን እሱን አውጣው። ምኑን ነው ማውጣት? የትኛው ያጠምቁ የነበረበትን ቦታ አውጣው። ጥቅሱን ታውቀው የለ አውጣው አንዴ። ይሄኛውን አይደለም የመጀመሪያው አውጣው። 22 ነው ምናምን 3:22 ነው። በጣም ጥሩ። ያው ኦራይት ወጥቷል እኮ በጣም ጥሩ አውጥተዋል አይደለ? አዎ ወጣ እኮ ብራዘር። ያንተ የለውም እንጂ ለደው የሚል የለውም እንጂ ወጣ እኮ ቆየ ከወጣ። አንተ እንደፈለክ የለም። በእርግጥ እኔ ደግሞ ላስረዳ። መጽሐፍ ቅዱስ በአንድ ጥቅስ ላይ አትመስልም። ቆይ ለጠየቁት ጥያቄ መልሰው ጥያቄ የለም። መልሰው እየመለስኩልህ ነው ዳኒ ለጠየቀኝ ጥያቄ የለም በለኝና ከዛ እንሄዳለን። ብራዘር ደርባት ለጠየቁት ጥያቄ እኔ ላልጠየቁት ጥያቄ መልስ አልፈልግም። ለጠየቁት ጥያቄ መልስ አለው ያውኑ ክፍል? አዎ አለው። አንተ መልስ አለው። ይሄው አንተ እኮ ግን እንዳታስቆም የሚዩት ወዳጄና አንተ ብራዘር የተጠየቀውን ካወራህ እኮ እየለመን ለመልስ እንለምን እንዴ ወዳጄ? ሰው እንዴት ለመልስ ይለምናል? እየለመንን እኮ ያለነው እባክህን መልስልን እያለን ያለን። ዘራችሁ አይድረስ እንደዚህ አይነት ቅርቀጣ፣ እንዲህ አይነት መዋረድ። ሰው በራሱ አፍ ይዋረዳል። በክርስቶስ ወጣ ማለት ነው። አየህ፣ በራሱ አፍ በቃ ደው መጽሐፍ ቅዱስ አታነቡም ብሎ ይላል። ውሃ ላይ እኮ ደብቀውት እኮ ነው ወንድምነት። ይሄው ውሃ ያድናል ብለው ሰብከዋቸው የሚያድን ውሃ መጽሐፍ ቅዱስ ውስጥ ከየት ይገኝ? ኢየሱስን ደብቀውት ማለት ነው። ይሄ ሁሉ ክርክር ሰው ኢየሱስን አምኖ አይድንም እኮ ነው። በጣም ነው የሚያሳዝነው። ባይዘው ማለት የጥምቀት አይዲዮሎጂ በጣም የሚደብረው ይሄ ነው። ውሃ ውስጥ ራሳቸውን ደብቀው ማለት ነው። ሰው አምኖ ክርስቶስ ኢየሱስን አምኖ አልዳነም። ለምን? ውሃ የሚባል ነገር ስላልነካው። የእግዚአብሔር ቃል ውስጥ የለም። የእግዚአብሔር ቃል ውስጥ የለም። ያንተ መዳንና አለመዳን ውሃ አይደለም የሚያረጋግጠው። ስላንተ የተከፈለልህ የክርስቶስ ኢየሱስ ደም ነው። ከኃጢአት ነጻ ትሁን አትሁን የሚወስነው። አምናለሁ ማምኖን እኮ አትንገሪኝ ዳኒ። ግን አንተ ጸጋውን ና ብራዘር፣ እዚህ ጋር ነው ብትወርድም አንረሳም። ከዚህ ጋር ነው የምትቀጥለው። ለምንድን ነው የምታስወጣኝ? እሺ ማንም ያስወጣ የለም።
አሁን ባይሆን እኔ ነኝ ያወጣሁት ወንድምነት። አሁን ወጣ በቃ ሰው አይቷል። ምንም ተረት እንደሆነ የምታወራው እንደሌለ ማለት ራሱን በራሱ እያወረደ ለምን አስወረዳችሁ ይላል። አሁን ያስወረድኩ ይኸው በቃ ሰበብ እንዲኖርህ ቁጭ ብለህ ለመስማት አቅም እንድታገኝ አኩርፈህ እንዳትሄድ እኔ ነኝ አሁን ያስወረድኩ። ለምንድን ነው ያስወረድኩ? ስለሌለ ለአንድ ጥያቄ ይሄንን ሁሉ መታገስ የለብንም። ያለው ሰው ገለጥ አድርጎ ያሳየው። ስለሌለ ነው እየታገልክ ያለው። አየህ ሲኖርህ ትገባለህ። አላነብም ብለህ የለ አንብብ፣ ጊዜ ውሰድ። ያሳየንን ጥቅስ ከዚህ በፊት አንብበውልህ አታውቅም። አየህ አንብብ፣ ሄደህ ቁጭ ብለህ አንብብ። ማንበብ ነው የሚጠቅመው ማለት ነው። እሺ